በማንኛውም ነገር ላይ ኸይር ስራት ይባል መቼም ብዙ ነው። እንዲህ ቀላል ነገር አይደለም። ኸይር የሚባል ነገር ሐቂቀተን ወላሂ በጣም ብዙ ነገር አለ። እኛ እንደምናስበው አይደለም። ዘርፉ ብዙ ነው ማለት ነው። ግልጽ ነው። የኸይር ብዛቱ ዘርፉ በጣም የተለያየ ነው። አንድ ሰው ምናልባት በአንድ ነገር ብቻ ሊመስለው ይችላል ኸይር ስራ ማለት ነው። ለምሳሌ አንዳንድ ሰው በገንዘቡ ኸይር ሊሰራ ይችላል። አንዳንድ ሰው በዕልሙ ኸይር ሊሰራ ይችላል። አንዳንድ ሰው ደግሞ በመታዘዝ ኸይር ነገሮችን ወደ ኸይር ነገር በማድረስ ኸይር ሊሰራ ይችላል ማለት ነው። ለምሳሌ አንድ ሰው አሁን ገንዘብ ቢያወጣ የፈለገውን ያክል ብር ኑሮት አሁን አንቺ የፈለግሽውን ያክል ሚሊየን ገንዘብ ቢኖርሽና ያንን ገንዘብሽን ለኸይር ለማውጣት ብታወጪው በእግሩ ሄዶ አይደርስም መቼም እዛ በኸይር ቦታ ላይ ማለት ነው። ግዴታ ምን ያስፈልገዋል? አሚል ሰሪ ያስፈልገዋል ማለት ነው። አድራሽ ያስፈልገዋል፣ የሚያበላ የሚያጠጣ ያስፈልገዋል፣ የሚያስተናግድ ያስፈልገዋል፣ በጣም ብዙ ነገር ያስፈልገዋል ማለት ነው። ይሄ ኸይር ሲባል እንግዲህ አህካንቱ ይበዛል። አጠቃላይ ክንፉ ብዙ ነው። ግልጽ ነው ልጆቼ። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። የምትሰሩት ስራ ሁሉ እጅግ በጣም የሚያስመሰግንና የሚያስደሳ የዱንያ ስንቅ የሚያሰንቅና የአኸራን በር የሚከፍት በላአን የሚዘጋ ረሕመትን የሚያቀርብ ስራ እየተሰራ ነው ያለውና በጣም ትልቅ ስራ እየሰራችሁ ነው ያላችሁት። አላህ ሱብሓነሁ ወተዓላ ደመወዛችሁን አላህ ይክፈላችሁ ማለት ነው ኢንሻአላህ። መቼም ደመወዝ ከፋው አላህ ነው። ሰው ከሰው ምንም መጠበቅ የለበትም፣ ምንም አያገኝም ማለት ነው። እንደገና ደግሞ እንደዚሁም ደግሞ ወንድሞች የእናንተን ኸይር ስራ ደግሞ እዛ ሆናችሁ እናንተ በሰራችሁት ኸይር እዚህም ደግሞ ያሉት ወንድሞቻችሁ እንደዛ ታግለው ወጥተው ወርደው ኢህሳኖችን ነገር ኸይር ስራዎችን መስራት በጣም እንደቀላል ነገር ልናየው አይገባም። በተለያየ ነገር ነው ኸይር የሚከሰበውና በአንድ ሰው ብቻ ኸይር ሊሰራ አይችልም። ብዙ ዘርፍ አለው ማለት ነው። እና እነዚህ ወደ ጌታችሁ ተቃረቡ፣ ወደ አላህ የሚያቀርባችሁን ነገር በምንም ይሁን በምንም በምትችሉት አቅም ሁሉ አጠቃላይ አይለፋችሁ እያለ ነው አላህ ሱብሓነሁ ወተዓላ። ወህዘሩ ሚነ ተፍሪጢ ባይሆን ድንበር በማለፍ ግን ተጠንቀቁ እያለ ነው አላሁ ሱብሓነሁ ወተዓላ። እንዲሁ ድንበር አትለፉ። ኸይር የራሱ የሆነ ተለዙዝ ያለው ጣፋጭ የሆነ አላህን ሱብሓነሁ ወተዓላ የሚያስደሳና አላህ ሱብሓነሁ ወተዓላ የሚወደው ብዙ ኸይሮች አሉ ማለት ነው። እና ገና ኸይር ነው ብላችሁ ድንበር አትለፉ። ለምሳሌ አሁን አላህ በሚጠላው ነገር ላይ ኸይር ሰራው ብትዩ እኔ አንዳንድ ጊዜ ይገርመኛል። አንዳንድ እህት ወንድሞችን ስንመለከታቸው በጣም የሚያስቁ እህትና ወንድሞች አሉ። መውልድ የነቢ መውልድ እንደግስ ነውና ለመውልድ ብር አዋጡ የሚሉና እህቶችን ብር የሚያስወጡ እንደው ጀነትን እንሸምት ባካቸው የነቢ መውልድ እናክብር ቶሎ በይ የበሬ መግዣ ለነብዩ የነብዩ ፍቅር የለብሽም ወይ ይሏታል። የነቢ መውልድ እንደው እንዴት ለነብዩ መውልድ እንደው አንቺ የነብዩ መሐባ የለብሽም ማለት ነው ቶሎ በይ እንጂ ይላታል። ላኢላሃ ኢላላህ ሱብሃንአላህ። እሷም እውነት ይመስላትና የነብዩ አለይሂ ሰላቱ ወሰላም ስም ስለተጠራ ትልቅ ኸይር ልሸምት እኮ ነው ትልቅ ደሞዝ ልታገኝ ታነሳና ያለ የሌላትን እንደው የነብዩ መሐባ አላት እሷ ውስጡ ማሻአላህ የነብዩ ፍቅር ስላለባት ለነቢ የሚለው ነብዩን እንደውና ለነብዩ መውሊድ ማስደሳት አለብን ኸይር ማከሰብ አለብን ተበላለይ የነብዩ ስም ብቻ አለይሂ ሰላቱ ወሰላም ስለተጠራ ያለ የሌላትን ገንዘብ ትሰጣለች ማለት ነው። እንኳን ኸይር ልታገኝበት ወንጀል ተሸምትበታለች ማለት ነው። አያችሁት አይደል? አሳሳች በጣም የሚገርሙ አጭቢ የሆኑ ዱርዬ የሆኑ ሰዎች አሉ። የሚገርማችሁ ነገር ማለት ነው በጣም ከባድ። እንደውም አሁንማ የሶሻል ሚዲያ መቼም ጉር ነው። አንዳንድ ስንመለከት ምን እያሉ ዳዕዋ የሚያደርጉ ወጣቶች አሉ። አላህ ሂዳያ ይስጣቸው። ሐቂቃ አላህ ወደ ጥሩ ነገር ይመልሳቸው። እኔ ዱዓ ነው ማድረግላቸው። ምን እያሉ ይሰብካሉ? የነቢይ መውሊድ የሚጠላ ሰው አሉ የነብዩ ጠላት ነው፣ ካፊር ነው፣ ሙስሊም አይደለም አሉ። የነቢይ መውሊድ የሚከለክል አንድም ሸሪዓ የለም አሉ። ማስረጃ እንንገራችሁ ይሏቸዋል። ዳዕዋ ሲያደርጉላቸው እኮ ነው። ማስረጃ እንንገራችሁ። ላ ሐውለ ወላ ቁወተ ኢላ ቢላህ። ምን እንደው ማስረጃቸው ታውቃላችሁ? ነብዩ አለይሂ ሰላቱ ወሰላም ሰኞ ይጾሙ አልነበረም እንዴ? ሰኞ ይጾሙ ነበር አይደል ነብያችን አለይሂ ሰላቱ ወሰላም። ታዲያ ይሄ ማለት አይደለም እንዴ? መውሊዳቸውን ለምንድን ነው የምትጾሙት ተብለው ተጠየቁ አለ። ነብዩ ለምንድን ነው የምትጾሙት ተብለው ሲጠየቁ አለ የተወለድኩበት ቀን ስለሆነ ነው ብለው አሉ። እንዴት ነው ጭንቅላታችንን ማሰራት ትተናል ማለት ነው? ማሰብ ትተናል።
መውሊድንና ጾምን ምን አገናኙ? ይሄው እየጾምን አይደል አሁን ያለ ነው። እስኪ ጎበዝ ተሆናችሁ ጀግና ተሆናችሁ ለምን ሰኞን አትጾሙ? ማሻአላህ ጀዛኩም አላሁ ኸይረን። ሰኞን እስኪ እንጹም እንደ ወንድ ጀግና። አላሁ አክበር። የነብዩ አለይሂ ሰላቱ ወሰላም ሱናን የተወለዱበት ቀን ነው። ማሻአላህ በጾምና ክብርላቸው እስቲ ላኢላሃ ኢላላህ። እኛ በዓመት አንዴ ነው የነብዩን ሙሐባ ምን ገልጸው እንደገና ሲያታሏችሁ ምን ብሏችሁ አልመሰላችሁ? እኛ ስንት ኸይር ይሰራበት የለም እንዴ ይላል። በቢድዓነቱ መቼም አላህ የረገመው ካልሆነ በስተቀር አንድም ዓሊም ነኝ የሚል ሰው መውሊድ ቢድዓ መሆኑን ወላሂ ሁሉም ይስማማል። አንድ ኺላፍ የለም። ባይሆን ግን ኺላፉ ምንድነው? ቢድዓተን ሐሰና ነው ይላሉ። ቢድዓተን ሐሰና ማለት ትርጉሙን ታውቁታላችሁ? ቢድዓነቱ ቢድዓ ነው ግን የምታምር ቢድዓ ናት ማለት ነው። አያችሁታል? ቢድዓተን ሐሰና የሚል ጽሑፍ የለም። ስለዚህ አላኩል ያህል ምን ያደርጉታል ማለት ነው። ምን ነው ሰው የሚበላ ስንት ስጋ መረቅ ያማረው አለ። አመት ሙሉ መረቅ ሸቶት የማያውቅ ደሃና ያበላንበት ምን ችግር አለ? ለምን ለሰው ለደሃ በላችሁ ብለው ይሏችኋል። አያችሁ ሲስተማቸው። ሶደቃ ተተፈለገ በማኑ ቀን ሶደቃ አይቻልም። በፈለገበት ቀን ማብላት ማጣት አይቻልም። ይቻላል። እናንተ ምን ኸይር ምን ላይ ነው ያላችሁት? እያበላችሁ ያጣችሁ አይደለም? ኸይር እየሰራችሁ አይደል ያላችሁት? መስጂድ እየገነባችሁ አይደል? መድረሳ እየሰራችሁ አይደል? ማሻአላህ። ከዚህ ሌላ ምን ኸይር አለ? አላሁ አክበር። እሺ የነብዩ መውሊድ አለይሂ ሰላቱ ወሰላም ማክበር ከተባለ ደግሞ የተወለዱበትን ቀን እናክብር ከተባለ የተወለዱበት ቀን ግን ኺላፍ የለውም። ስንት ሪዋያ ነው ያለው? ብዙ ሪዋያ እኮ አለ። በ12 ተወለዱ፣ በ9 የተወለዱት፣ በ17 ነው፣ በስንት በጣም ብዙ ወሬዎች አሉ። ኺላፍ አለው የተወለዱበት ቀን ማለት ነው። ጨረቃው በተወለደ በረቢዕ አወል በተወለደ በ9ኛው ቀን ነው የሚላለ፣ በ12ኛው እንዲሁም በ17ኛው ብዙ ሪዋያዎች አሉ። እንደውም እርግጥ መሽሁድ የሆነው እርግጥ የሆነው ሐዲስ እንደውም የሞቱበት በረቢዕ አወል ጨረቃ 12ኛው ቀን ላይ መሆኑን ነው እንደውም የሚናገረው የሞቱበት ቀን መሆኑን ነው። ታዲያኛ እንኳን ሞቱልን ብለን ነው የምናከብረው? አትሸወዱ ማለት ነው። ይሄን ለማለት ፈልጎ ነው አሁን ምን ተፍሪጥ ያለው። ድንበር አትለፉ። ኸይር የሰራ መስሏችሁ አንዳንድ ጊዜ ድንበር ያለፈ ኸይር እንዳሰሩ ነው። ተቆጠቡ፣ መጀመሪያ ጠይቁ። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን አለ አላህ። ኸይር ለመስራት መጀመሪያ ጥያቄ ጠይቁ ነው። ሸሪዓ ጠይቁ። ዲነል ኢስላም በጣም ብርህ ነው፣ ድብቅ የለውም። እኛ ሚስጥረ ካህናት የሚባል ነገር የለንም በኢስላም። ሁሉም ግልጽ ነው። ድብቅ የሚባል ነገር የለም፣ ግልጽ ነው። ስለዚህ ልንወያይበት፣ ልጠይቁ፣ አዋቂዎችን፣ ዓሊሞችን፣ ሙፍቲዎችን ልጠይቁ ይገባል ማለት ነው። እንደው ኸይር ሊሆን ይችላል ብለን ዝም ብለን እንደው የምንጠረጥረው ነገር ዝም ብለን እንዴት ተነገረን ሁላ ይዘን የምንጓዝ ከሆነ ፋይዳ ቢስ ይሆንብናል ይለናል። ጀዛኩሙላሁ ኸይረን። ወልኢዳዓቲ ገንዘባችሁንም ቢላ ፋይዳ እንዲያታባክኑ ይላል። ኸይር በሆነ ነገር ላይና አላህ በፈቀደው ነገር ላይ የውሙል ቂያማ በምትጀዙበት ደመወዝ በምታገኙበት ነገር ላይ ብቻ ነው ማድረግ ያለባችሁ። እንደገና ኸይር በመስራት ማጣበብ፣ ሶላታችሁን ማጣበብና ጊዜ ማሳለፍ፣ ወቅትን ማጣበብ የለባችሁም። እንደገና ላሳለፋችሁን ነገር ደግሞ ፈስተንደሙና አላ ተፍሪጢኩም ማለት መጀመሪያ ድንበር እያለፋችሁ እስከ ዛሬ ድረስ በሰራችሁት ኃጢአት በሰራችሁት መጥፎ ስራ ላይ ወደ ጌታችሁ ተጸጽታችሁ አላህን ሱብሓነሁ ወተዓላ ተመጥፎ ነገር አላህ ሱብሓነሁ ወተዓላ እንዲመልሰንና አላህ ወደ ጥሩ ነገር እንዲመራን ተጸጽታችሁ ያንን እየለደማችሁ ሸይጣን አሳስቶኝ እኮ ነው ይሄን የመሰለ መጥፎ ነገር የሰራሁት፣ ይሄን የመሰለ አላህ መጥፎ ነገርን የሰራሁት እኮ ሸይጣን አሳስቶኝ ነው። ግልጽ ነው። እንዲህ ነው ማድረግ ያለብን መሆን ያለብን ማለት ነው እንጂ እንደው ዝም ብለን አንድ ሰው ዝም ብሎ የሰጡትን ሁላ የሚቀበል ከሆነ ምግብ እንግዲህ መቼም አንድ ሰው የሚበላው መርጦ ነው። ለጨጓራ የሚስማማና የማይስማማው ምግብ ሊኖረው ይችላል። የተሰራው ምግብ ሁላ እሱን ላይመቸው ይችላል። ግልጽ ነው። እንዲህ ያቀረቡለትን ሁላ ዝም ብሎ የሚሸከም ከሆነ ይሄ ሐራም ነው፣ ይሄ ሐላል ነው ሳንል፣ ይሄ ክልክል ነው፣ ይሄ የተፈቀደ ነው ሳንል ዝም ብለን የምንሄድ ከሆነ ስራችን ሁላ ይበላሻል። እና በዛ ባበላሸነው ነገር ላይ በፊት እንግዲህ በአማኑ ቀን ያበላሸነው ነገር ካለ በመለደምና በዛ ድንበር ባለፍንበት ላይ ጸጸት እያደረግን እየተጸጸትን
በአሁን ሰዓት ወደ አላህ Subhanahu Wa Ta'ala በልዳማ ወደ አላህ መመለስ አለብን ማለት ነው። ጀዛኩሙላሁ ኸይረን ውድ ልጆቼ ኢንሻአላህ አላህ ይቀበላችሁ። አላህ Subhanahu Wa Ta'ala ለትልቅ ደረጃ አላህ ያድርሳችሁ ማለት ነው። ወኢዱዓቲኩም የውመ ላ የንፈዑ ነደሙ እነዚህ ነው መለደም የሚጠቅመው እንጂ አለዛ በዛ በመጨረሻው ቀን ልዳማ በማይጠቅምበት ቀን ብትለድሚው ፋይዳ የለውም ይልሻል። ላ የንፈዑ ነደሙ ነደም አይጠቅምም። የዛ ጊዜ መጨረሻይቱ ቀን ዛሬ ያልቶበት ነው ዛሬ ያልተመለስ ነው የዛ ጊዜ ብንጸጸት ብናለቅስ ብንደፋ ብንሰቀል ፋይዳ የለንም ነው። ኢኽዋኒ ወንድሞቼ ሆይ እህቶቼ ሆይ እናንተ የአኺራ ልጆቼ ሆይ እኔ አደራ የምላችሁና የምመክራችሁ ምክር ይላል መለም የርበህ في هذا الشهر الكريم መቼም በዚህ በተከበረ ወር ያላተረፈ ሰው በዚህ በተከበረ ወር አኺራን ያልሸመተ ሰው በዚህ በተከበረ ወር አላህ Subhanahu Wa Ta'ala ተወንጀሉ ነፃ ያላደረገው ሰው በዚህ በተከበረ ወር ኸይር የተባለ ሰርቶ አላህ Subhanahu Wa Ta'ala ጋር ካሳለፈው ወንጀል ተጸጽቶ ወደ አላህ ተመልሶ እጌታው ጋር በቶበት ያልተገናኘ ሰው በዚህ ወር ላይ አለ ففي اي وقت يربح አለ ምንም በሌላ ጊዜ ትርፋማ ይሆናል ማለት አይደለም። እነዚህ ትርፍ ማትረፍ ያለበት ሰውየው በዚህ ወቅት ነው። እስከዛሬ ያላተረፈ ሰውዬ ብዙ ጊዜን እንዲሁ ዝም ብሎ ቢላ ፋይዳ ያሳለፈ ሰውዬ ይህን ጊዜ ተጸጽቶ ወደ አላህ Subhanahu Wa Ta'ala ተመልሶ ይቶብት ያትርፍ። ነጋዴ ልክ የመካ ነጋዴዎች ይላሉ በአመት አንድ ጊዜ እቺ ሚና የምትባል ገበያ ያለች ይላሉ። መቼም ሱብሃንአላህ የሚና ገበያ ቀኒቷ አንዲናት አንዲ ቀናት መቼም የሚገርም ነገር አሉ። ትርፉ በቃ ያመቱን ጉዳይሽን በዛይ ባንዲ ቀን ብቻ ዘግተሽ ቁጭ ነው አሉ። ያሻትን እንደ ያሽውን እቃ የሚፈለግ እቃ ይሁን እንጂ ብቻ ማንኛውንም እቃ ይዘሽ ሄደሽ የፈለግሽው ሚሊዮን ብር ብትጠይቂ መሸጥ ብቻ ነው። ለዚህም ተብሎ አንድ የሆነ ፍየል ነው ምናምን ባለፈው አመት ወደ ስንት ሚሊዮን ብር እኮ ተሽጦ ሰምታችሁ ተሆነ ዓለምን አነጋግሮ ነበር እኮ ሱብሃንአላህ። ስንት ሚሊዮን አንድ ሀገር የአመት በጀት ማታተርፈውን ገንዘብ ነው የሚበቃትን ገንዘብ ነው አንድ ፍየል ላይ የተወጣው ማለት ነው። ይሄ እንግዲህ የሚና ገበያ ነው። እናንተም ታዲያ ትርፋማ ለመሆን ተፈለጋችሁ ጥሩ ነጋዴዎች ጥሩ አትራፊዎች ለመሆን ተፈለጋችሁ መቼ ነው? ዛሬ ነው እያላችሁ ነው። አላህ እማር ቤት ነኝ እንትን ቤት ነኝ አይሰራም። በዛሬው ዕለት በዛሬዋ ሰዓትና ወቅት በጣም አድርጋ የማትረፊያና የንግድ የምንነግድባት ከባድ ትርፍ የምናተርፍባት ቀናት ማለት ነው። ይቺ ቀን ግልጽ ነው። ስለዚህ ይቺ ቀን ያለፈችው ሰው እውነትም ሊለድም ይገባዋል። ኃይለኛ ለነደም ማለት ነው። በዚህ በወቅት ያላተረፈ በዚህ በወቅት ትርፍን ያላገኘ በዚህ በወቅት ላይ አላህ Subhanahu Wa Ta'ala ቀረብ ብሎ ሐጃውን ነግሮ አልቅሶሪ ብሎ ያላተረፈ ሰው መቼ እንደሚያተርፍ እንግዲህ እሱ ብቻ ነው የሚያውቀው ማለት ነው። ሌላ ነገር የለም ማለት ነው። ግልጽ ነው። እንደው ሸርሸር አድርጉ ወላሂ ሸር አድርጉ እንዳያመልጣችሁ። ዛሬ ኹጥባው በጣም የዛሬው ዳዕዋችሁ የዛሬው ነሲሃ ገርሞ የሚገርም ስለሆነ በጣም ማምለጥ የሌለበት ጉዳይ ስለሆነ ገና ርዕሱ ውስጥ ገና አልገባሁበትም። ስለዚህ እንደማር እንደቂብ የሚጣፍጥ ስለሆነ ሁላችሁም እንዳያመልጣችሁ ሸር ብታደርጉ ጥሩ ነው። 150 ምናምን ሰው ይታየኛል። ለዚህ ሰው ብቻ አልነበረም እኔ ዛሬ ይሄን ዳዕዋ ያዘጋጀሁት እና እስኪ አንዲት ነገር ልንገራችሁማ በጣም የምትገርም ነገር ማለት ነው። ተሆነ ያገኘኋትን ነገር ነውና የረመዳን ሌቦች 9 ሌቦች ይላል። የረመዳን 9 ሌቦች ተጠንቀቋቸው፣ 9 ሌቦችን ጥንቃቄ አድርጉባቸው ይላል። ወረቀትና እስክሪብቶ ያዙና ጻፏት ይጠቅማቸዋል። 9 ሌቦች የረመዳን 9 ሌቦችን ተጠንቀቋቸው። እነዛ 9 ሌቦች አንደኛው የመጀመሪያው ሌባ አለ። አሁን ማር ቤት የሚለው ነገር ቅድም ሲነሳ ስለሰማው ነው። እህቶቻችንን ማር ቤት ነው ያሉት
ማር ቤት ውስጥ ነው ያሉት የሚለውን እንትን ስለሰማሁ ነው ይችን አሁን ትዝ ያለች ማለት ነው። እና 9 ሌቦች አለ። ከ9ኞቹ ሌቦች አንደኛው ቴሌቪዥን የሚባል ሌባ ነው አለ። ቴሌቪዥን ሰው የሚገርማችሁ ነገር በማይረባ በሙሰልሰላ በምናምን ቴሌቪዥን ላይ ተተክለው የቱርክ ፊልም የእንትና ፊልም እያሉ አጠቃላይ ሰዎች በሙሉ በረመዷን ወር ፊልም ላይ ተተክለው ቴሌቪዥን ላይ ተተክለው ጊዜያቸውን የሚሰርቃቸው ይሄን የመሰለ ኸይር ነገር እንዳይከስቡበት በረመዷን ይሄን የመሰለ አጅር እንዲያገኙ የሚሰርቃቸው ወቅታቸውን አእምሯቸውን የሚሰርቅ ቴሌቪዥን ነው። ይሄን ቴሌቪዥን ተጠንቀቁ ይለናል። አያችሁ ታዲያ አንድ ሌባ ልብን የሚሰርቅ ሌባ እንዴት ተጠነቀቁት ነው የምነግራችሁ። ሁለተኛ ሌባ ላይ የገበያ ማዕከል ነው አለ። ሰዎች ገበያ ይሄዳሉ አለ። እንግዲህ የሄደችው አንድ ሴት ወይም አንድ ወንድ የሚሄደው የሆነ ዕቃ ሊገዛ ነው። ዕቃውን ቶሎ ብሎ ገዝቶ አስፈላጊና ወሳኝ የሆነውን ዕቃውን ግዝት አድርጎ ወደ ቤቱ ምልስ ብሎ ቁርአን መቅራት፣ ዱዓ ማድረግ፣ ወደ አላህ መቅረብ፣ ወደ አላህ ማልቀስ ነበር በአሁን ሰዓት የሚጠበቀው አይደል? እሱ ግን የማይገዛውን ዕቃ ሁላ አይኑ ያየውን ሁሉ አማረሽን ገበያ አትላኳት ይላል ያገራችን ሰው። እንደው ያን ሁላ ስትጎበኝ እንደው ስትገዛ ስትጎመዥ ውላ ምራቋን ስትጥላ ትመጣለች። አሁንም ይሄ ጎበዝ ታዲያ ይሄን የመሰለ ረመዷን ይሄን የመሰለ ትርፍ የሚተረፍበትን ጊዜ ይተውና የት ይሄዳል? ገበያ። የሄደው ትንሽ ዕቃ ሊገዛ ነበር። አንዲት የሆነ ዕቃ ገዛ። እንደው ምን አለ ያን ሲመለከት በዛ ስትጎመዥ በዛ ሲጎመዥ ያን ዕቃ ሲጠይቅ ያን በዚህ ብቻ ቢዚ ይሆንና ረመዷንን ያክል ነገር ጀነት መግዣ መሸመቻ የነበረን ወራት ኸይር መከሰቢያ የነበረን ወራት በዛ በማይረባ ነገር ያሳልፈዋል። ስለዚህ የገበያ ማዕከል ነው አለ ሁለተኛው ሌባ። ሰዎችን የሚያታልል እንደገና እንዲሁም ነጋዴዎቹ ነው አለ። አጠቃላይ ነጋዴን ይመለከታል። አሁን ሰዓት ላይ ገበያ ሊደራለት ይችላል ማለት ነው። ለምን ኸይር እንዳይሰራ ወደ መስጂድ እንዳይመጣ በአማኑ ቀን የሌለ ገበያ ረመዷን ላይ እንዲሁ ዝም ብሎ እንዲያው በትልቁ ሀታ እንደባይገዙት እንኳን ጠያቂው ይበዛል፣ ይጓጓል። እሱ ደግሞ አረ ይኸው ጠየቀችኝ እኮ ደግሞ እቺ ትገዛ ይችላል፣ ይሄኛው ሊገዛኝ ይችላል። አላህ እኮ የቀደረው ለሱ አይቀርም ነበር። አላህ ባንተ እጅ ግባ ያለው ገንዘብ ወላሂ ላይ አይቀርም። እንዲሁ ሲጓጓ ያ ልገዛኝ ነው ሲል የትል ይችን ቲሸርት አንዷን ሲል አንድ ቁርአን ሳይቀራ አንድ ኸይር ሳይሰራ ረመዷንን ያክል ወራት የዓመት ትርፍ የአኺራ ስንቅ የዲል ብዲል መሸመቻ ቀን በገበያ ተታሎ ያልፈዋል። ይሄ ነው የገበያ ማዕከል ሌባ ተጠንቀቁ ያለው ያዥ። ሶስተኛው ደግሞ ሌሊቱን ያለ እንቅልፍ ማሳለፍ ታውቃላችሁ። ያለ እንቅልፍ ቁጭ ብሎ ወይ ጫቱን ሲያላምጥ ያድራል፣ ወይ ደግሞ ሰው ሲያማ ያድራል፣ ወይ እንደው ዝም ብሎ እንደው ቀልደኛ ሰው መካከላቸው አንድ የሆነ በህይወቱ የሚቀለል ቀልደኛ ሰው ይኖራል። ያንን ጂኒ ጃንኪ ወሬ ሲያወሩ ሚዲያም እንደዛው ነው። አላህ ይጠብቀን እንጂ ብዙ ሚዲያዎች እንመለከታለን እኮ የሚገርም ነገር ስለ ቁርአን መቅራት መወያየት እያለባቸው ስለ ሐዲስ ስለ ዒልም ስለ ረመዷን ትሩፋት መነጋገር እያለባቸው ቢላ ፋይዳ ወላሂ አምጪው ፍጪው ቅጂው መልሽው ውሰጂው ሲሉ የሚያድሩ ከሌሊት እስከ 8 ሰዓት ድረስ ከ9 ሰዓት ድረስ ቁጭ ብሎ የሚያድሩ ሚዲያዎች አሉ። ላ ሐውለ ወላ ቁወተ ኢላ ቢላህ። በጣም ገርሞ የሚገርም ጉር ነው ይሄ። እና ሌሊቱን ሙሉ ቁጭ ብሎ አለንቅልፍ ማሳለፍ ለዛውም ኸይር ሳይሰራ መጥፎ ነገሮችን በማውራትና መጥፎ ቃላትን በመናገር አያችሁት አይደለም? ሶስተኛው ይሄ ነው። ሌሊቱን ሙሉ አለንቅልፍ ያለመተኛ ዝም ብሎ ትጃጃሉ ማደር ማለት ነው። አራተኛው ደግሞ የሚያስቅ ሌባ ነው። በጣም ከባድ ሌባ ማለት አራተኛው ሌባ የኩሽና ሌባ ነው አለ። የሴቶች ሌባ ነው የኩሽና ሌባ። አጠቃላይ ምናል እንዲያው በረመዷን ብቻ ይመስል ምግብ መዘጋጀት አለበት መበላት መጠጣት አለበት የተባለው ረመዷን ላይ ብቻ ይመስል አጠቃላይ ሴቱ በሙሉ በውጭም ያለው በአገር ውስጥም ጧት ሱሁር አስራው የጀመሩ እስከ ፍጡር ድረስ በማር ቤት ብቻ ይውላሉ ማለት ነው። አንድ እንኳን ኸይር ሳይሰሩ ማለት ነው። አንድ ሐዲስ ሳይሰሙ፣ አንድ ሐዲስ ሳያዳምጡ፣ አንድ ቁርአን ሳይቀሩ፣ አንዲት ሐርፍ ዛሬ አሊፍ ላም ሚም ባለበት እንኳን በአሊፉ ስንት ሐሰና በላሟ ስንት ሐሰና በሚሟ ስንት ሐሰና በሚገኝበት ይሄ እንደገና በድርብ በሚከፈልበት ቀን ደሞዝ ላይ ይሄን የመሰለ ደሞዝ እያሳለፈ
በከንቱ ዝም ብላ በማር ቤት ስራ ተወጥራ የምትውል እህቶች ማለት ነው። እየሰማችሁ ነው ውድ ልጆቻችን። የኩሽና ሌባ ይችናል፣ ተጠንቀቋት፣ በጣም ተጠንቀቁት ልጆቼ እያለ ነው። ይቺ የኩሽና ሌባ እንዲያሰርቃችሁ ጠንቀቅ በሏት እያለ ነው። መቼም ለሌባ በራችሁን ከፍታችሁ አሰጡም። ማንም ሰው ኪሱን ያውልን ካውሰር ብሎ ለሌባ ምን የመሰለ ገንዘቡን አያዘርፍም አይደል? እናንተም ይህን ጊዜያችሁን ለሌባ ሰጣችሁ አታዘርፉ እያለ ነው። አምስተኛው ሌባ ስልክ ነው አለ። እንዲያው ከጧት እስከ ማታ በቲክቶክ አላህ Subhanahu Wa Ta'ala አላህ ይጠብቀን። በጣም ከባድ ነው ይሄ። ቁጭልና እንዲያው ወላሂ አንዴ ፖለቲካ ወሬ ሲያወራ አንዴ ምናምን አንዴ ምን የማይመለከተው አጀንዳ የማይመለከተው ጉር ገብቶ ሲጎረጉር አይኑ ማያት ያልተፈቀደለትን አይኗ ማያት ያልተፈቀደላትን ጆሮዋ መስማት ያልተፈቀደላትን ስትጎረጉር ስትታገል ቀኑ ሲጥ ብሎ ያልቃል በስልክ ጉርጎራ። ላኢላሃ ኢላላህ። እህቶቼ እውነት ወላሂ እየሰማችሁ ነው፣ ግን እርግጠኛ እየሰማችሁ ነው ብዬ ስለማስብ ነው ምጩሁ። ብቻዬን እንዳልጮህ አደራ። ለዚህ ነበር እኔ እንዲህ በ160 ምናምን ሰው በ100 ምናምን አልነበረም ዛሬ የጠበቅኩት ማለት ሐቂቃ የዛሬውና ቀና አሁን የሚቀጥለውም ጁሙዓ ኢንሻአላህ ረመዳን እስከሚያልቅ ድረስ ያለ ጁሙዓ በጣም ብዙ በዙ ዙሪያ ላይ በረመዳን ዙሪያ ላይ የሚያጠነጥን ስለሆነ በጉጉት ልትጠብቁት ይገባችኋል ማለት ነው። ግልጽ ነው። እና እንደዛው እንደ ልማዳችን ቢያንስ 400 500 ሰው ቢቀር 200ማ እንደው ወንበሩ 200 ሆኖ ነበር እኔ የጠበቅኩት ማለት ነው። አሁንም እየሞላ ነው ኢንሻአላህ 200 ለሞሉትን ይሄ ቀራችሁ ቀጥሉ። ዳዕዋው ገና ነው። ሸር አድርጉ። ገና 8 ተኩል ነው ሰዓቱ። በጣም ብዙ ሰዓት አለን ገና ማለት ነው። ስለዚህ እህቶ ሸር አድርጉ። ይሄን ሰው ብቻ አይደለም እኔ የምጠብቀው እዚህ ቦታ ላይ ማለት ነው። የኛው ተማሪዎቻችን ብቻ ራሱ ከ300 በላይ ተማሪ አለ አይደለም? ምን ይሰራል? ሸር አድርጉ። አላህን ንፍራ። ሸር ማድረግ አለብን። ዳዕዋ ከባድ ነገር ነው። በረመዳን አንዲት ሐርፍ መስማት አንድ ዳዕዋ መስማት እንደቀላል ነገር አትቁጠሩትና ሸር አድርጉላቸው እህቶቻችን። 300 ሰው እንኳን ይግባ ኢንሻአላህ በአላህ ፍቃድ። ፈጠን በሉ። አሁን 170 ሰው ይታየኛል። 170ው ሰው 2-3 ሰው ቢያመጣ 300 ገባን ማለት ይሄ ነው ራሱ በቀላሉ። እና ሸር አድርጉ። ባረከላሁ ፊኩም ኢንሻአላህ። 3 ሰው እስኪ አንዴ። የኔ ልጆች መቼም ጀግኖች ናችሁ። በሰከንድ እንደምታረጉ ስለማውቅ ምኮራባችሁ ውድ ልጆች ናችሁ፣ የኔ አንበሳ ልጆች። በሉ ሸር አድርጉ። ባረከላሁ። እሺ ስድስተኛው ሌባ ስድስተኛይቱ ሌባ ደግሞ በጣም ታስቃለች። በጣም ነው የምታስቀው ስድስተኛው ሌባ ምን ይመስላችኋል? የረመዳን ሌባ ስድስተኛው በአማኑም ቀን አለ። ግን እንደ የረመዳን ትልቁ ሌባ ዋናው ሌባ ስድስተኛው ሌባ የሚገምት አለ? ምን ይሆን? የረመዳን ስድስተኛው ሌባ ይሄን ጥያቄ ጠይቃቸዋለሁ። ጻፉ ብያለሁ። በድጋሜ እያንዳንዳችሁ ሌላ ሰዓት ጠይቃቸዋለሁ ማለት ነው። የረመዳን ስድስተኛው ሌባ ማን ነው? ስስት። አትጠብቁትም፣ እርግጠኛ ነኝ። ስስት እንዳታወጪ ገጠም አድርጎ የሚይዝ ማለት ነው። አንድ ኸይር ላይ እንዳታወጪ። ይሄንን የመሰለ ወራት፣ ይሄንን የመሰለ ያማረ፣ ይሄን የመሰለ ወርቃማ እድል ያገኘንበት ረመዳን አንድ ነገር እንዳታወጪ፣ 5 ብር እንዳትሰጪ፣ 1 ብር እንዳታወጪ ሸይጣን ይመጣና በጆሮሽ ስር ሹክ ይልሻል። አረ ዝም በይ እናቴ፣ የልጅ ትምህርት ቤት ደርሶብሽ ይልሻል። እዛ ቤተሰቦችሽ ተቸግረው ሞኝ ምን አሻይ ብለሽ አረ ዞር በይ ኸይር ተከሰብ ይዛልሽ ይልሻል። እዛም እኮ ያስልክሽም መስጂድ ይሰራለሁ ብለሽ ትነሻለሽ። አንቺ አይደለ ልገነቢ ትንሽም ትሆን ትልቅ አረ እባክሽ ዝም በይ እንዲህ ቢያረጉብሽ እንዲህ ቢሆንስ ዝም በይው አረ አታውጪ ይልሻል። እንግዲህ ላኢላሃ ኢላላህ። እስኪ አንድ ድሃ ማፍጠሪያ የሌለው ሚስኪን ምንም የሚጎርሰው የሚልሰው የሚቀምሰው የሌለን ድሃ እስቲ ላጉርስ ትይና አንቺ እቺን አስበይ ትነሻለሽ። ይመጣና ይኸየልብሻል። አረ በራሽይ ብለሽ ደግሞ ኧረ ዝም በይ እባክሽ ለራስሽ አሁን ይሄንን ሌላ ጊዜ ታባያለሽ ሰፋ አድርገሽ ይቺ 10 ብር ምን ታደርጋለሽ ይልሻል። እንግዲህ አላህ ያሳይሽ። አንቺ አሁን 100 ብር ልትሰጪ ነበር አያሰብሽም? ታንሳለሽ እኮ ኧረ 100 መጀመሪያ 100 ብር ብዙ ያደርግብሻል። ኧረ 100 ብር ምን ታደርጊ ታወጫለሽ ተይ ይልሻል። እንግዲህ እስቲ 50 ብር ላድርጋት ታያለሽ። 50 ብሯንም ልታወጪ ስትይ ደግሞ ይመጣና እጅሽን ንቅ ያደርገዋል። ኧረ 50 ብር ብዙ ነው ተይ እንዴ ይሄማ ጥሩ አይደለም ይልሻል። ወደ 20 ብር ታወርጃታለሽ። ያችንን በሰጠሽ ኸይር ነበር
ኧረ ይሄም ደግሞ በዛ እኮ 20 ብር ማለት አንቺ ስትመነዝሪው ስንት ይሆናል ይልሻል። ዝቅቴና 10 ብር ጋር ትመጫለሽ ማለት ነው። ይችም 10 ብር በሰጠሻት እንዴት ያለ ትልቅ ኒዕማ ነበረች እኮ። ይችን ደግሞ ምን ይልሻል? ይችማ ታንሳለኝ፣ አሁን ብዙ ሀጃ አለብሽ፣ ይሄን ሀጃሽን ጨርሽና በአንድ ፊት ከበርከት አድርገሽ ታወጫለሽ እባክህ። ይሄ ደግሞ ወደ ላይ ሊመልስሽ እኮ ነው። ወደ 50 ብር ሆነ 100 ብር ካስበስ ትሰጫለሽ። ይችን 10 ብር ምን ብለሽ ዘርጊያለሽ? ምን ታደርጋለሽ? ላ ሐውለ ወላ ቁወተ ኢላ ቢላህ። እንዲህ እያደረገ ሸይጣን በስስት ይጫወትብሻል ማለት ነው። አንድ ኸይር ታሰሪ ወይ 100 ብር አላወጣሽ፣ ወይ 50 ብር አላወጣሽ፣ ወይ 10 ብር አላወጣሽ፣ ወይ 1 ብር አላወጣሽ፣ አንድ ኸይር ታሰሪ በገንዘብሽ ረመዳኑ ያልቃል በይ። አየሽው እንግዲህ ይሄን ተጠንቀቁት አለ። በጣም ስስት ነው አለ ስድስተኛው ሌባ። እሺ ሰባተኛው የረመዳን ሌባ ደግሞ አላህንም አለማውሳት፣ የአላህን ስም ታያነሱ፣ አላህን ሳያወሱ ዝም ብሎ አላህ የማይወሳበት ነፃ የሆነ ስብስብ ወጣቶች ይሰበሰቡና ዝም ብለው በሰፈርም አካባቢ መስጂድም አካባቢ ሊሆን ይችላል፣ በየትኛውም ሴትም ይሆን ወንድ ሰብሰብ ቢሉና ወይም በግሩፕም ሊሆን እኮ ይችላል፣ በግሩፕም ላይ ሊሆን ይችላል። አንድ ኸይር ነገር ሳያነሱ ስለ አላህ ዒባዳ፣ ስለ አላህ ዲን፣ ስለ ተውሂድ፣ ስለ ረመዳን ምንም ነገር ኸይር ሳይመካከሩ እንካ ስለ አንዴ ዝም ብለው ሙላዓባ ጨዋታም አለው ቀልድ እስበሳቸው በመሳሳቅ በመቀለድ ምስጥ ብለው ቀኑን ሙሉ አላህ የማይወሳበት ስብስብ ማለት ነው። የአላህ ስም የማይነሳበት፣ ቁርአን የማይቀራበት፣ ዳዕዋ የማይደረግበት፣ ነሲሃ የማይደረግበት ስብስብ ግሩፕ የሚሆን ተናጥል ማለት ነው። ይሄ ነው ሰባተኛው ሌባ ይላል። ስምንተኛው ሌባ ደግሞ ረጅም እንቅልፍ ማለት ነው። ሌቱንም መተኛት ነው፣ ቀኑንም መተኛት ነው። ላ ሐውለ ወላ ቁወተ ኢላ ቢላሂል አልይል ዐዚም። ያለምንም ቁርአን መቅራት፣ ያለምንም ዒባዳ፣ ያለምንም አላህን አለመዝከር፣ አለማስታወስ ድብን ብሎ ተኝቶ ሌቱንም ቀኑን ረጅም እንቅልፍ ማለት ነው። ይሄ የሚገርም ሌብነት ነው። ይሄን ሌብነት ተጠበቁት። እንቅልፍ ይጥልብሻል። ተኝ ነው፣ ቀንም ተኝ ነው፣ ማታም ተኝ ነው። ለተመቸው ሰው እንደናንተ እናንተ እንኳን ሰው ቤት እንኳን ሊያስተኛችሁ አይደለም የእንቅልፍ ናፍቆት እንዳለባችሁ ይገባናል። ግን ቢሆንም አንዳንድ እህቶች በተለይ ይሄ በአገር ቤት ዙሪያ ላይ በአገር ቤት አካባቢ ያሉ ሰዎች 24 ሰዓት የሚጋደሙ ሰዎች አሉ። ሱብሃንአላህ። ይሄ በጣም ገርሞ የሚገርም ነው። ስለዚህ ያንን ነገር ሁላችንም ልንነቃበት ይገባል። ይሄ ሌባ ልባችን እንዳይሰርቅብን ማለት ነው። ረጅም እንቅልፍ ጥሩ አይደለም ነው። ዘጠነኛው ሌባ ሚዲያ ነው። ሶሻል ሚዲያ ጧት የተጣሪ በቲክቶክ ተወጥሮ በምናምንቴ ተወጥሮ ለይለ እንደ ቁጭ ብሎ ሚዲያ ላይ ተወጥሮ ውሎ ማደር ይሄ ዘጠነኛው ሌባ ነው ይላል። እኒህ ሌቦች የረመዳን ሌቦች እንዲያጠቋችሁ ከወዲሁ ጠንቀቅ በሉባቸው፣ ንቁባቸው ይላል። ስለዚህ ሁላችሁም እነዚህን ነገሮች አውቀን ከእንደዚህ አይነት ነገሮች ራሳችንን መቆጠብና ማዳን አለብን ማለት ነው። እሺ እንቀጥላለን እንግዲህ ኢንሻአላህ በአላህ ፍቃድ። እነዚህን 9 ሌቦች ግን አደራ ጽፋችሁ ብትይዙልኝ ደስ ይለኛል ማለት ነው። እንዲያታሏቸው አደራ ልጆቼ ማለት ነው። ወመን ለም የቱብ ፊሂ በዚች በጊዜ ያልተወበተ በዚች ወቅት ላይ ያልተወበተ ሰው ፈፊ አይ ወቅቲን ዩኒባል በማንኛውም ጊዜ ይመለሳል ለማለት ከባድ ነው አለ። በረመዳን ያልተመለሰ ሰው፣ በረመዳን ያልተወበተ ሰው ረመዳንን አግኝቶ ወደ ተውበት ወደ አላህ መንገድ አስተግፊሩላህ ብሎ ያልገባ ሰው በአማኑ ቀን ይመለሳል ማለት ገርሞ የሚገርም ነው። ረመዳንን አግኝቶ አልተመለሰም። ታዲያ መቼ ነው የምትመለሰው አንተ? ረመዳን ያላስተወበተ በረመዳን ያልተወበትክ ሰውዬ ከረመዳን ውጭ መቼ ልትወበት ትፈልጋለህ? ይሄ ገርሞ የሚገርም ነው። ስለዚህ ይሄ ረመዳን ሳያልቅብህን ጊዜ ቶሎ በልና ተወበት፣ ወደ አላህ ተመለስ። አንተ አዩሃል ጋፊል ንቃ። አንተ የእንቅልፍ ባለቤት፣ አንተ የልብ ድክመት ያለብህ ሰው፣ አንተ የአእምሮ ስንፍና ያለብህ ሰው ወይም ያለብሽ እህት ይህን ጊዜ ንቂ፣ ታይ፣ ስንፍናን ወደዛ አስወጪ፣ በርቺ። በዲነል ኢስላም ላይ እነዚህ በኢባዳ ላይ እንበርታ። ወላሂ ቀኑ አለቀኝ። ዛሬ 8ኛ ቀናችን ማነው? 7ኛ ቀን ነው። ነገ ሳምንታችን፣ ነገ ቅዳሜ 8ኛ ቀናችን ነው። ሱብሃንአላህ። 10ዋ ቀን ከተነሳይ በኋላ ፋይዳ የለውም። 10ዋ ቀን አቀበት ናት ይላሉ አባቶቻችን ሲያወሩ። 10ዋ ቀን ደግሞ አግዲመት ናት ይላሉ። በመንገድ ይመስሏል።
ያቀበትና ያግሪመት መንገድ እንትላላችሁ አይደል? ትንሽ ከበድ የሚለው ያቀበት መንገድ ነው። ያቀበት መንገድ ማንም ሰው አይችለውም ማለት ነው። አሁን ረመዳን እቺ 10 ቀን ናት። እንደው ለሰው ልጅ ትንሽ አከራረገች ምንም አረገኝ ማለት ነው እስከምንለማመደው ድረስ። 10 ቀን ደግሞ አግዲመት ናት አለ። መጋለብ ነው፣ ሽምጥ መጋለብ ነው፣ አግዲም ነው። በቃ ሜዳ ሰጥ ያለ ሜዳ። 10 ቀን ደግሞ ቁልቁለት ናት አለ። ወርታች እንደው መሽከርከር ማለት ነው። ምንም ሰከንድ የሚይዝሽ ነገር የለም። ደር ብለሽ ጭልጥ ነው። ስለዚህ አሁን አቀበቱን ጨረስን ነው፣ ሜዳው ገባን። እንግዲህ እዚህ ላይ ሽመጥ መጋለቢያ ነው። ታዲያ ምን እየጠበቅን ነው? ምን እየጠበቅን ያለ ነው? ስለዚህ ጥንቃቄ። እነዚህ ልጆቼ ሐቂቃ ወላሂ የምመክራችሁ ምክር ቢኖር፣ አደራ የምነግራችሁ ነገር ቢኖር፣ ወስያ የማስቀምጥላችሁ ነገር ቢኖር፣ እባካችሁ ራሳችን አናደካክም፣ ራሳችን አናስነፍ፣ ወደ አላህ ሱብሓነሁ ወተዓላ እንግባ፣ እንቶብት፣ እንመለስ ነው የምንለው። መርሐባ ንቁ፣ ሸራ አድርጉ። ሸራ ይታየኝ 175 ሰው ነው የማየው፣ ገና ነው፣ ልብ ያልደረሰም። ቢያንስ ከ200 ሰው በላይ ማለፍ ግድ ይለዋል። ገና ነሲሐው እንደው ገና ተጀመረ። ሪቢቱም አልተነካችም፣ ገና ነው። ሸራ አድርጉ ኢንሻአላህ። መርሐባ እንግዲህ ወመን ለም የዘል ሙተቃኢደን አኒል ኸይራቲ ፈፊ አይ ወቅትን ተሐሱሉ ለሁ እስቲቃመቱ ወልፈላሁ ነጃ መውጣት አይገኝም አለ። በአማኑ ቀን በረመዷን ነጃ ያልወጣ ሰው፣ እስቲቃማ የሌለው ሰው፣ በረመዷን ቀጥ ብሎ ተደላድሎ ወደ ዲነል ኢስላም ወደ ተውሂድ ወደ ዒባዳ ያልገባ ሰው በሌላው ጊዜ ይገባል ማለት በጣም የሚከብድ ነገር ነው። አላህ ይጠብቀን። በጣም ከባድ ነው ነገሩ። ይህን ጊዜ ወደ አላህ መግባት አለብን። ተባዲሩ ተቻኮሉ ይላል። የርሐሙኩሙላሁ አላህ ይዘንላችሁና እናንተ የአላህ ባሪያዎች ሆይ፣ እናንተ የአላህ ሱብሓነሁ ወተዓላ ባሪያዎች፣ የነብዩ አለይሂ ሰላቱ ወሰላም ኡመቶች ተበራቱ፣ አትድከሙ። ሐቅን የያዘ ሰው መዳከም የለበትም። ውሸታሞች ጣራ እየዘለሉ ስንትና ስንት ነገር እየሰሩ ነው ያሉ። ሐቅ የያዘ ሰው ግን እንዴት ይደክማል? ግልጽ ነው። ፈራሱ هذا الشهر قبل وفاته አለ። ይሄንን አላህ Subhanahu Wa Ta'ala እድል ሰጥቶናል እያለ ነው። ይሄንን ረመዳን የሚባል ነገር ትልቅ ፍርሷ ሰጥቶናል አላህ Subhanahu Wa Ta'ala። ግልጽ ነው። ትልቅ እድለኝነት ነው። ይሄ ረመዳን ለኛ የተሰጠው ረመዳን ትልቅ ፍርሷ ነው። አያምልጣችሁ፣ እድል ነው፣ ሎተሪ ነው። ለኛ ለነብዩ ኡመት አለይሂ ሰላቱ ወሰላም የተሰጠ እድል ነው። ለሌላው ኡማ አልተሰጠም፣ ለሌላው ህዝብ አልተሰጠም። ወንድሞቼ፣ ልጆቼ፣ እህቶቼ ግልጽ ነው። የተሰጠው ለማን ነው? ለነብዩ አለይሂ ሰላቱ ወሰላም ኡማ ብቻ ነው ማለት ነው። ስለዚህ ለነብዩ ኡማ የተሰጠን ነገር ይሄን የመሰለ ፍርሷ ማሳለፍ የለብንም አለ። هذا الشهر قبل فواتها ሳያመልጣችሁ በስተፊት በኋላ ከከብትሉት ፋይዳ የለውም። ግልጽ ነው። ካለፈ በኋላ አይ እንደው ዘንድሮ ረመዳን አለፈኝ እኮ እንደው ምን ነው ትንሽ ቆየት ብሎ በሆን ምን ነው እንደው ኸይር ታንከስብበት ምን ነው እንደዛ እንልበት ፋይዳ የለውም። እህን ጊዜ ኸይር እንስራ፣ በተለያየ ነገር ኸይር እንስራ፣ ዱዓ እናድርግ። ወላሂ ዛሬ የሚደረግ ዱዓ አንድም ነገር ተመላሽነት የለውም። የሚገርማችሁ ነገር ነብያችን አለይሂ ሰላቱ ወሰላም እንደነገሩን 3 ዱዓዎች ወላሂ በጣም ተመላሽነት የላቸውም አላህ ዘንድ፣ ዳይሬክት ነው የሚደርሱት። ምን ይሆኑ? አንደኛ የጾመኛ ሰው ዱዓ ነው። አሁን ዛሬ ለዱንያ ዱዓ ብናደርግ፣ ለአኺራ ዱዓ ብናደርግ፣ ለታመመ ሰው ዱዓ ብናደርግ፣ ለሞተ ሰው ዱዓ ብናደርግ፣ ለትዳራችን ዱዓ ብናደርግ፣ ለመውለድ ዱዓ ብናደርግ፣ ለኢማን ዱዓ ብናደርግ፣ አረ ሱብሃንአላህ፣ አረ ስንት ሀጃ አለብን። ቤተሰብ አልሞተባችሁም እንዴ? ሬሳ ያልገተታለ እዚህ ውስጥ እናት አባቱን ያልቀበራለ፣ እህት ወንድሙን ያልቀበራለ፣ ልጅ ሚስቱን ያልቀበራለ፣ ዘመድ አዝማዱን አጎቱን አክስቱን ያልቀበራለ አላችሁ አይደል? ሁሉም ቀብሯል። ታያ ዱዓ ያስፈልጋቸውም? ለሞቱት ሁሉ አላህን ለምኑ ዱዓ አድርጉላቸው እያለ ነው። ዱዓ ማድረግ የለብንም? መተኛት ነው ያለብን፣ መቦዘን ነው ያለብን። በዚህ ሰዓት ላይ አትሰልቹ እንጂ አንድከም እንጂ መቼም ኸይር ነገር ያዘ ያው ኸይር ነገር ይከብዳል። ለዛ ነው። ስለዚህ አንድ የጾመኛ ሰው ዱዓ ነው አሉ። ሁለተኛው ዱዓ ደግሞ አላህ ጋር ምንም ነገር የማያግሪው ምንም ነገር የማይመለስ የተበደለ ሰው ዱዓ ነው አሉ። ሰውን ተመበደል
ራሳችን እናቅብ እህቶች ወንድሞች ወላሂ ነው የምላችሁ የተዞለመ ሰው ሐታ ካፊር እንኳን ቢሆን ይላል ሙስሊም እንኳን ባይሆን የሌላ እምነት ተከታይ እንኳን ቢሆን እኛ ክንድ ያለን ብለን ስልጣን አለን ብለን ገንዘብ አለን ብለን ሀብት አለን ብለን ዕውቀት አለን ብለን እነዛን ሰዎች በምንበድላቸው ሰዓት አንጀታቸው ርር በሚል ሰዓት አላህ ይልሽ ብትልሽ አላህ ይልህ ቢልህ ወላሂ ዱንያውም አኺራው ምልም ነው የሚለው ሱብሃንአላህ። ስለዚህ ሰዎችን ተመዝወለም ሰዎችን ተማስከፋት ሰዎችን ተማስቀየም ራሳችንን መቆጠብ አለብን ማለት ነው። ሰዎችም ተመፎተት ሰዎችን ዝቅ አድርገን ተመመልከት ራሳችንን እንቆጥብ። ልጆች አላህን እንፍራ። ነገ አላህ ፊት እንቀርባለን። የውሙል ቂያማ አላህ ፊት መቋቋም አለ፣ ሒሳብ አለ፣ ሚዛን አለ። እንደ ቀልድ ነገር እንዲሁ ዝም ብለን ተፈጥረን እንዲሁ ምን የተተውነ ነገር አይደለንም እና ሁላችንም ይህን ጊዜ ወደ አላሁ ሱብሓነሁ ወተዓላ እንመለስ እያለን ነው አላህ ሱብሓነሁ ወተዓላ። ሱብሃንአላህ ግልጽ ነው። እሺ ቀብለ ፈዋቲሃ ሳያመልጥ ወህፈዙ ንፉሰኩም ማለት ወህፈዙ ጠብቁ ንፉሰኩም ነፍሳችሁን ጠብቁ አማ ፊሂ ሸቃኡሃ ወሐላኩሃ እጥፋት ላይ ከምትጥል ነፍስያ ራሳችሁን ጠብቁ። ነፍስያችሁን ወይ ታባሽ በሏት ሐለካ ላይ እጥፋት ላይ እንዲያጥላችሁ ነፍስያችሁ ቆጥቧት፣ ታይ በሏት፣ ገስጿት። ሶስተኛው እንደገና የመጨረሻው የእናትና የአባት ነው ብያችኋለሁ። የእናትና የአባት እርግማን እናትና አባቱ ያዘነበት ልጅ ወላሂ በጌታ የሆነብኝ በጣም ከባድ ነው። እናትና አባት አላህ ይልሽ ካለሽ ዱንያ አኸራሽ ነው የሚጠፋው። ስለዚህ ተጠንቀቁ። እናትና አባቶቻችንን እንخدም፣ እናትና አባቶቻችንን እናስደሳ። ምናልባት የሞቱብን ከሆነ እናትና አባቶቻችን ሞተው ከሆነ ተገላግለናል እንዳንል ከሞቱ በኋላ ሶደቃ መሶደቅ ያስፈልጋል። ዘካ ማነው ሐጅ ማድረግ ሐጅ ካለባቸው ማውጣት እንችላለን። ገንዘብ ካለን ጾም ካለባቸው መክፈል አለብን። ይሄን ሁላ የቤተሰብ እንትን መጠበቅ አለብን ማለት ነው። ታሉ ደግሞ መخدም አለብን፣ መንከባከብ አለብን። ማብላት ማጠጣት ማልበስ ማጌጥ አለብን ኢንሻአላህ። አላ አዋጅ አዳምጥ እያለ ነው። ስማ ጆሮ ስጥ። ወኢነ ሸህረኩሙል ከሪመ የተከበረው ወለ ረመዳን ማለት ቀሪ አኸዘ ቢነቅሲ ወልኢድሚ ሐላል ወልኢድሚህላሊ ወሻረፈት ሊያሊ ወአያመሁ አተሚና በጣም ወፍራም የሆነ ደሞዝ አለው። ቀኑንም ሌቱንም የተከበረ የተላቀ የሆነ ስጦታ አለው ማለት ነው። ዋጋው በጣም ከባድ ነው። ከባድ ውድ የሆነ ዋጋ አለው። አላ ኢንቲሃኢ ተተዳረኩ አዩሃል ሙስሊሙን ማ በቂ ሚንሁ ቢልአዕማሊ አሷሊሃት በጣም የቀረችውን ቀን አሁን እያለቀ ነው። ወደፊት እየገሰገሰ ነው። ረመዳን ጥሏችሁ እየሄደ ነው፣ እየተጓዘ ነው አለና ኧረ እባካችሁ በዚህ በቀረችው እንኳን ኸይር ስሩባት እያለ ነው። ታውህ እነዚህ በኋላ ከከተ ምንልህ እነዚህ ኸይር እንስራባት፣ ታውህ እነዚህ ኸይር እንስማባት፣ ኸይር እንከስብባት። ውድ ልጆቼ ደከመን ተሳነን ተምንልልቅስ ድካማችንን ተቋቁመን እንቅልፋችንን ተቋቁመን ለዚህ ለአንዲት ወር አለቀች ሄደ ይሾለከች። እነዚህ ኸይርን ከስብባት፣ በተለያየ ነገር ኸይርን ከስብባት። ሰው በገንዘብ ብቻ አይደለም ኸይር የሚከስበው። ማሻአላህ በገንዘቡ የሚከስብ ታለ ጀዛኩሙላሁ ኸይረን እጥፍ ድርብርብ አድርጎ አላህ Subhanahu Wa Ta'ala ይወፍቃችሁ። ገንዘብ ምናልባት ከለላችሁሳ በኸይር ቃል ጥሩን ቃል በመጠቀም በጣም ጥሩ ቃል ሶደቃ ነው ብለዋል ነብዩ አለይሂ ሰላቱ ወሰለም። የተጣላን በማስታረቅ የእስበሱ ጎሚ የሆነን ሰው አፉ በማባባል ጎረቤት ላይ ያለ ጎሚ ካለ ጎረቤቶችን አፉ በማባባል ቤተሰብና ቤተሰብ ጎሚ ካለበት ቤተሰብና ቤተሰብን አፉ በማባባል በማስታረቅ ስንት ኸይር ይሰራል መሰላችሁ። እንደገና መጥፎ ነገር እንዳይሰራ በመከልከል ጥሩ ነገር እንዲሰራ በማዘዝ ይሄ ሁላ ምንድነው ሶደቃ ነው። ከመንገድ ላይ እንቅልፋት የሚሆኑ ነገሮች ማንሳት ድንጋይ መሾህ ይሆናል የተለያየ ነገር። ለምሳሌ በከተማ ቦታ ሙዝ ልጣጭ የሙዝ ልጣጭ መንገድ ላይ አስፋልት ላይ ወርቆ ብታው አንሱ አጽዱ። ኢስላም ይሄን ነው የሚያዘው። ምናልባት አንቺ መኪና በሰላም ቢያልፍ የሚቀጥለው መኪና አንሸራቶ ሊጥለው ይችላል፣ ህዝብ ሊጎዳ ይችላል። እንደገና ቢስማር ነገር አስፋልት ላይ ወርቆ ብታው አንሱ አጽዱ አስፋልቱን። ለምሳሌ አንቺ መኪና አይተሽው ቢስማሩ ሳይወጋው ጎማው ሳይተነፍስ ቢያልፍ ሌላውን መኪና ጎማ ሊያስተነፍስ ይችላል። አያችሁት አይደል? ይሄ ማለት ነው እኮ ሌላ ነገር አይደለም። አሁን ይሄ ብር ይፈልጋል፣ ገንዘብ ይፈልጋል አይፈልግም?
ገንዘብ ያለው በገንዘቡ ማውጣት በገንዘቡ ሶደቃ ማድረግ ጥሩ ነው። ተፈልጎ አይገኝም፣ ውድ ነው። ኢነ ሲልዓተላሂ ጋሊያ የአላህ ጀነት ውድ ነው። የአላህን ጀነት ደግሞ ውድ መስዋዕት ያስፈልጋል። ውድ መስዋዕት መክፈል ይፈልጋል። ግልጽ ነው። ይሄ ቢከብደን ጥሩ ቃል መናገር እንዴት ይከብደናል? ምላሳችንን መሰተር በሰዎች ላይ ምላሳችንን ተመሰንዘር መቆጠብ እንዴት ያቅተናል? አኺ መጥፎ ቃል ተመናገር መቆጠብ ራሳችን ወይ ታባሽ ማለት ነፍስያችንን ማሸነፍ ያቅተናል? ላ ሐውለ ወላ ቁወተ ኢላ ቢላህ እንዴት ያቅተናል? ይሄ እኮ ሶደቃ ነው። መልካም ንግግር እኮ ሶደቃ ነው። ገብቷችኋል አይደል? ሶደቃ የሚባለው ነገር እናንተ በመስጠት ብቻ ሊመስላችሁ ይችላል። ወላሂ መስጠት ብቻ አይደለም፣ መስጠቱ አውላ ነው፣ ትልቅ ነገር ነው። ከመስጠት ውጭ ብዙ ነገር አለ። ብዙ ኸይር ነገሮች አሉ። ብዙ የሚሰራ ኸይር ነገር አለ። ብዙ ኢህሳን አለ። ግልጽ ነው። ይሄንን በማድረግ ወደ አላህ እንቃረብ ልጆቼ። አንቦዝን። ይሄ ቀን አለፈ እያለ ነው። ይሄ ቀን አለፋችሁ እያለ ነው። አጂብ አጂብ አጂብ። ከዛ ምን አለ? ወማ በቂየ ሚንሁ ቢልአዕማል ሷሊሃቲ ወባዲሩ አረ ተቻኮሉ ባካችሁ፣ እንቅልፍ አያዛችሁ ንቁ እያሉ ነው ነብዩ አለይሂ ሰላቱ ወሰላም። ታው ኡመቶች አትድከሙ፣ አትስነፉ፣ አረ ንቁ። ወባዲሩ ተቻኮሉ፣ ፍጠኑ ፍጠኑ። ቀኑ እያለፈ ነው። ረመዳን እየተጓዘባችሁ ነው። ታው ንቁ፣ ፍጠኑ። በምን ቢተውበቲ ወዲ አላህ በመመለስ ወዲ አላህ በመጸጸት ተቻኮሉ ተቻኮሉ፣ አትቀዝቅዙ። አረ ባካችሁ ንቁ። ላ ሐውለ ወላ ቁወተ ኢላ ቢላህ። አላህ ወቢተውበቲ ወባዲሩ ቢተውበቲ፣ በቶበት ታገሉ፣ ቶብቱ፣ ቸኩሉ። ሚን ዙኑቢኩም፣ ተወንጀላችሁ በመመለስ በመጸጸት ያሳለፋችሁን ኃጢአት እያስታወሳችሁ ተመለሱ። አስተግፊሩላህ በሉ፣ ቶብቱ፣ ወዲ አላህ ተመለሱ። ሊዚል አዞመቲ፣ ለዚህ ለተከበረ ወር፣ የተከበረ ወር ሳያመልጣችሁ ቶብቱን ጊዜ አላህ ጋር በቶበት ተገናኙ። ወልኢክራሚ ወዕለሙ፣ እወቁ አነል አዕማለ፣ ስራ ብሎ ማለት ቢልኸዋቲሚ፣ መጨረሻው ሲያምር ነው። የመጀመሪያው ብቻ ፋይዳ የለውም። በመጀመሪያ ላይ ብናጨበጭብ፣ በመጀመሪያ ላይ ብንጨፍር፣ በመጀመሪያ ላይ ኸይር ሰራን ብለን ብንሮጥ ፋይዳ የለውም። መጨረሻው ሲያምር ነው። በኸይር ነገር ላይ እንዘውትር፣ በቶበት ላይ እንጽና። በሰዎች ላይ ኸይር በመዋል እንጽና። ሰዎችን አውፍ ማባባል፣ ሰዎችን ኸይር በመስራት፣ ሰዎችን በማብላት፣ ሰዎችን በማልበስ፣ ሰዎችን በማጌጥ፣ ሰዎችን ጥሩ ነገርን በመናገር በማስደሳት፣ ጎረቤቶቻችንን በማስደሳት፣ ጎረቤቶቻችን አይዟችሁ በማለት መስጂድ ገብተን መስጂድ ምንጣፍ በመጥረግ ለመስጂድ የተለያዩ ነገሮች በማድረግ ግልጽ ነው። እባካችሁ እንጠንቀቅ። ይህን ጊዜ እንቸኩል፣ እንታገል፣ እንልፋ። ረመዳን ጥሎን ሄደ። ታው ይሄ ትልቅ ወር አመለጠን። ታው ይሄ ገኒማ ወር አመለጠን። ይሄ ኸይር የሚዘረፍበት ወር አመለጠን። አረ ቀዝቅዘናል። አረ ጀማው ቀዝቅዘናል። አረ ልጆቼ ቀዝቅዘናል። መሆነን ነው። እውነት አብሽር ተብለናል ወይ? የሰራናት ኸይር በቃችን እንዴ? የተወበትነው ተውበት በቃን እንዴ? አለቀ በቃ የኛ ጉዳይ ተሰናበትን ማለት ነው። ኸይር ሰርተን ጨረስን ማለት ነው። ልጆቼ እንዴት እያያችሁት ነው? እንዴት ነው የምትመለከቱት? አረ አላህን እንፍራ። አረ ኢተቁላህ፣ አረ ኢተቁላህ አዩሃል ጋፊል። እናንተ የዘነጋችሁ ልጆቼ ሆይ ተመዘንጋት እንውጣ። فأحسنوا الختام لقد مضى من هذا الشهر الكريم። ይሄ የተከበረ ወር እያለፈ ነው። እባካችሁ ይሄ ወር አለፋችሁ። ታው ተቻኮሉ። አስሉታኒ፣ ከሶስት አንዱ አለፈ እያለ ነው። አያችሁት አይደለም? ከሶስት አንዱ ቀን አለፈ። ከሶስት አንዱ ቀን አለፈ ማለት ረመዳንን ለሶስት ክፈሉትና 10 እስከ ከ1 እስከ 10 ያለው ከ10 እስከ 20 ከ20 እስከ 30 በሶስት ቦታ ክፈሉት። አንዱ አመለጠ። እነዚህ ምን ይዛችሁ ይሆን? ምን ከስባችሁበት ይሆን እያለን ነው። መቼም የሰራናት ስራ ወላሂ ሱመ ወላሂ ተመልሳ እናገኛትም።
አሁን እቺ ዘንድሮ እቺ ከቅዳሜ እስከ ጁሙዓ ያሳለፍናት ቀን የምናገኛት መቼ መሰለሽ? የውሙል ቂያማ ነው። ነገ አላህ ፊት ነው የምናገኛት። ነገ የውሙል ቂያማ ነው የምናገኛት። ይችን ስራ አለፈችን፣ አላገኘናትም፣ ሾለከች። ኸይር የከሰበህ እነዚህ በደንብ አድርጎ የሸመተ በደንብ አድርጎ ኸይር የከሰበ ሰው እጥፍ ድርብ አጅር ይዟል። እኛ ምን ይዘን ይሆን? በባዶ እጃችን ይሆን ያለነው? እውነት ኸይር እየሰራን ይሆን? እና ስለዚህ ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ልጆቻችን እንበርታ። ይቺ ያለፈችው ቀን አለፈችን። እስኪ ለሚመጣው እስኪ ለዚህ ለምትመጣው እያለ ነው። ለቀዲመ ዷ አለፋችሁ ሚን ሀዘ ሸህሪል ከሪም፣ ይሄ የተከበረው ወር አለፋችሁ ልጆቼ ይለናል። አሶሎታኒ ከሶስት አንዱ አለፋችሁ። ምን ሰርታችሁበት ይሆን? አረ ወላሂ ያስለቅሳል። አረ ያስለቅሳል ልጆች ባካችሁ። አረ ወላሂ ያስለቅሳል። አረ እየጠበቃችሁ አይደለም ያለው። አረ ረመዳን ጥሎን እየሄደ ነው። አረ እኛ ተኝተናል። አረ እንቅልፍ ላይ ነው ያለነው ልጆች። አረ ወላሂ አልነቃንም። لا إله إلا الله لا إله إلا الله محمد رسول الله الله أكبر وبقي منه الثلث ከሶስት ሁለት እጁ ቀርቷል። 10 ቀን አለቀች። እንግዲህ ከ10 እስከ 20 ከ20 እስከ 30 ያለችው ሁለት እጇ ቀርታናለች። ይችንሳ እንዴት አድርገን እናሳልፋት? አሁን ይህን ጊዜ ያለን የያዘውን ይዞ ሄዷል ነው የሚላችሁ። እየሰማችሁት ነው? እየሰማችሁት ነው ልጆቼ? ውድ ልጆቼ፣ የኔ እንቁ የጀነት አበቦች፣ የጀነት ሙሽሮች፣ እናንተ የጀነት ፍሬዎች፣ የጀነት አበቦች እየሰማችሁት ነው የሚናገረውን ሐዲስ። አንዱ 10 ቀን አለፈችባችሁ። ምን ሰርታችሁባት ይሆን? ምን አርጋችሁባት አልፋችሁ ይሆን እያለ ነው። وهي هذه العشر ይች 10 ናት። 10 ቀን አልፋለች፣ 20 ቀኗ ቀርታለች። ፈቅተኒሙሃ አረ ዝረፉባት ይላል። አረ እነዚህ ዝረፉባት ቢልዓዛኢሚ ሷዲቀቲ፣ አረ በእውነት ሸምቱባት ይላል። አረ ይችን 20 ቀን ተጠቀሙባት። 10 ቀን የያዘችውን ይዛ ሄዳለች። ይች 20ቱ ቀን ቀርታችኋል፣ አታምልጣችሁ፣ ግዴላችሁም፣ ተው ተበራቱ ይለናል። ወበዝሊል ማዕሩፊ ወልኢሕሳኒ፣ ይችን የታወቀችውን ደግሞ ኸይር የተባለች እንስራባት። የታወቀውን ይችን የቀረችውን የታወቀችውን ቀን ኸይርን ከስብባት፣ እንደው ዝም ብለን አናሳልፋት አለ። ወቁሙ ፊ ዲያጂሃ፣ እስኪ በዚች በቀረችው ቀጥ ብለን እንቁምባት። ሊረቢኩም፣ ለጌታችን ለአላህ ሱብሓነሁ ወተዓላ እንቁም። እስቲ ለአላህ እንግባ። ግልጽ ነው። የጨለማው ጊዜ እያለፈ አሁን የብርሃኑ ጊዜ ሲመጣ እንደ ሁለት ብለን መተኛት ምን ይሉታል? ተው፣ ይቺ ቀን አናገኛትም፣ በድጋሚ አናገኛትም። ምናልባት የኛ ቀን ይቺ ብቻ ልኮን ትችላለች፣ የኛ ረመዷን ይቺ ብቻ ልኮን ትችላለች። ከዚህ በኋላ የሚቀጥለው ረመዷን ላንጾመው እንችላለን፣ የአሁኑንም ረመዷን ላንጨርሰው እንችላለን። ወላሂ መጨረሳችንን እኛ አናውቀው።
ምናልባት እችን እንግዲህ ሳምንቷን ጾመን ሊሆን ይችላል። ምናልባት አላህ ተቀብሎን እንደው ምናልባት አላህ Subhanahu Wa Ta'ala ተቀብሎን እንደው ጾመናታል ማለት ነው። ይችናት እንግዲህ የኛ ጾም ምናልባት ረመዳንን አንጨርስ እኚሁ በጅምር እንቅር አንቅር አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው። ኻዲዒነ ወሊቢሪሂ በኸይር ስራ ላይ ተናነሱ፣ ተዋዱ አድርጉ፣ ዝቅ በሉ። ወኸይራቲሂ በኸይር ነገር ላይ ተናነሱ፣ ዝቅ በሉ። ራጂነ ከጃይ ሆናችሁ ወሙአሚሊነ ወሚን ዐዛቢሂ ወዒቃቢሂ የአላህን ቅጣት ፈርተን የአላህን እሳት ፈርተን እስኪ ወደ ኸይር ነገር እንመለስ። እስቲ ኸይርን ከስብበት፣ እስቲ አጅር እናገኝበት። ከቅጣት አላህ ነጃ እንዲያወጣን ፈኢነሁ ተዓላ አክረሙል አክረሚነ ወአርሐሙር ራሒሚን የአዛኞች አዛኝ የሆነው ጌታ አላህ Subhanahu Wa Ta'ala እንዲያዝንልን ከአዛኙ ሁላ የበለጠው የተላቀው አዛኝ ረብል ዓለሚን እንዲያዝንልን ሁላችንም እስቲ ወደ አላህ እንመለስ። ወሆ الذي يقول አላህ Subhanahu Wa Ta'ala ይሄ አዛኝ ረሂም ጌታ ምን ይለናል? አላህ Subhanahu Wa Ta'ala وإذا سألك عبادي وإذا سألك يطيقي ጊዜ የለመነ ጊዜ عبادي ባሪያ ያኒ ከኔ فإني قريب ቅርብ ነኝ ይላል አላህ Subhanahu Wa Ta'ala أجيب دعوة الداعي إذا دعان የለማኙን የጠያቄን ባሪያዬን ጥያቄ ሰማዋለሁ እቀበለዋለሁ መርሐባ ለዋለሁ መነደዋለሁ ይላል። فليستجيبوا لي መርሐባ ለዋለሁ መነደዋለሁ ወሊዩሚኑ ቢ በኔ ያመነ ጊዜ ለዓለሁም ይርሹዱን። አያችሁት አይደለም? ቀጥታውን መንገድ ተከትሎ በአላህ መንገድ ላይ አላህ Subhanahu Wa Ta'ala የጠየቀ ጊዜ የለመነ ጊዜ አላህ Subhanahu Wa Ta'ala የጠየቀውን ሁሉ ያደርግለታል። وهو الذي ينزل كل ليلة إلى السماء الدنيا አላህ Subhanahu Wa Ta'ala ሰማው ዱንያ ላይ ከሌሊት ሱሉሰ ሌሊት ላይ ወደ ሰማው ዱንያ ይወርዳል አላህ Subhanahu Wa Ta'ala حين يبقى ثلث الليل ሌሊት الآخر የመጨረሻዋ አንድ ሱሉሷ ተሰስታ አንዷ ቀርታ ሁለተኛው ላይ ስምንተኛው ሰዓት ላይ አላህ Subhanahu Wa Ta'ala ወደ ሰማው ዱንያ ይወርዳል ማለት ነው። فيعرض على عباده الجود ልግስናን አላህ ይለግሳል። የፈለግሽውን ነገር ይለግሳል ይሰጣል። ወልከረም እንግዲህ ልቅና ሁሉ ነገር የተገባው ረብል ዓለሚን በራሱ በሚመጥነው አወራረድ ይወርዳል። ከዛም በኋላ ከወረደ በኋላ ማን ነው እስኪ ባሪያ የሚጠይቀኝ? እስቲ ማን ነው ልቅናን ፈልጎ አልቀኝ ከፍ አድርገኝ ብሎ ዱዓ የሚያደርግ ጀነትን ወፍቀኝ ብሎ ዱዓ የሚያደርግ ማደርግለት ይላል። ወልጉፍራን ማህርታን የሚጠይቀኝ ማን ነው የምምረው ይላል። የቁሉ ብሎ ይላል መየዲዑኒ ፈአስተጂበ ለህ ማን ነው ዱዓ የሚያደርግ ማን ነው የሚለምነኝ የምሰጠው ይላል። መርሐባ የሚለው መየስአሉኒ ማን ነው የሚጠይቀኝ ፈኡዕጢየሁ የጠየቀኝን ሁላ የምሰጠው ማን ነው ባሪያዬ በዚህ በእንቅልፉን ጥሎ በዚህ ሰዓት ተነስቶ እኔን የሚለምነኝ የማደርግለት ይላል። መየስተግፊሩኒ ፈአግፊረ ለህ ማን ነው ማህርታን የሚጠይቀኝ የምምረው እያለ አላህ Subhanahu Wa Ta'ala ይጠይቃል። وفي هذه العشر ليلة القدر المباركة التي يفرق فيها كل أمر حكيم ويقدر فيها ما يكون في تلك السنة ይህች ለይለቱል ቀድር የምትባለው አሁን ደግሞ ወደፊት የምትመጣው ለይለቱል ቀድሯ የመወሰኒያ ቀን ናት። አላህ Subhanahu Wa Ta'ala የሚወስንባት ሁሉን ነገር የሚያዘጋጅባት ሌሊት ናት። ስለዚህ ይህች ወቅትና ይህች እንዳታመልጠን ሁላችንም ተግተን ረመዳንን ቁመን በኢባዳ በተቅዋ አላህን በመፍራትና አላህን በመዝከር አላህን በማስታወስ መፈለግ አለብን ማለት ነው። አዩ አሷኢሙነ እናንተ ጾመኞች አልሙኽሊሱነ ጥርት ያላችሁ አጥርታችሁ ለአላህ ብላችሁ የምትጾሙ ጧሚዎች ፈጥልቡ ፈልጉ ለይለቱል ቀድሪ ረሂመኩሙላህ አላህ Subhanahu Wa Ta'ala ይዘንላችሁና የሚቀጥለው ከአስሯ በኋላ ለይለቱል ቀድር የምትባለውን ፈልጉ ይላል። ሱብሃንአላህ ቢጅድን ወኢኽላሲን አለ በጥንካሬ ጠንከር ብላችሁ ታጠቅ ብላችሁ በመርከም በመልፈስፈስ በመቀዝቀዝ አይደለም ታጠቅ ብላችሁ ታጠቅ ብላችሁ ተሸሙራችሁ እንቅልፍን አስወግዳችሁ ግልጽ ነው። ይሄን አድርጋችሁ አላህን Subhanahu Wa Ta'ala መለመን ያስፈልጋል። እሱ ደግሞ ወኢኽላሲን ለአላህ Subhanahu Wa Ta'ala ጥርት ያደረጋችሁ ናችሁ። ወአስአሉላህ አላህን ጠይቁት ፊሃ አልገኒመተ በዛይ በቀን ገኒማን ጠይቁታል። አልገኒማ
ሚነል ቢሪ ወልኸይራት ተጥሩ ነገር ተኸይር ነገር አላህን ለምኑ ሁሉን ነገር አላህ Subhanahu Wa Ta'ala ይሞላላችኋል ያደርግላችኋል ወሰላመተ ሚነል ኢፍላስ ያል አላህ Subhanahu Wa Ta'ala ጥሩ ነገር ተመፍለስ ጥሩ ነገር አላህ እንዲያደርግልን ሁሉን ነገር እንዲያስተካክልልን ዱዓ ማድረግ አለብን فإذا مررتم بآية رحمة الله እዝነት ያለብን ጊዜ فاسألوا الله ለምኑ አለ አያውን ስታነቡ من فضله ከአላህ እዝነት ማለት ነው وإذا مررتم ያለፋችሁ ጊዜ بآية በአንቀጾች وعند فتعوذوا በአያት العذاب ማለት ነው የዛ ጊዜ ደግሞ فتعوذوا بالله من عذابي ከአላህ ቅጣት አንተ ተጠብቀን أعوذ بالله من الشيطان الرجيم أعزنا الله من إبليس وجنودي الله سبحانه وتعالى እንግዲህ ከአዛበል ቀብር አላህ እንዳይቀጣን በአዛብ በጀሃነም እንዲያንቀጣ በመቃብር እንዲያንቀጣ ዱዓ ማድረግ ያለብን መቼና መቼ ነው አሁን ነው ማለት ነው አላህን ተቅጣት እንዲያድነን አሁኑ ዱዓ ማድረግ አለብን አላህን መለመን አለብን ቀብር ከባድ ቅጣት አለበት ዓለመል በርዘኽ ይባላል ዓለም ሲባል ሶስት ዓለም ነው አንደኛው ዓለም ዱንያ ነው ሁለተኛው ዓለመል በርዘኽ ነው ሶስተኛው ዓለመል አኺራ ነው የመጨረሻው ዓለም ነው እና ስለዚህ ሰው ከዱንያ ዓለም ላይ ተሰናብቶ በሚሄድ ጊዜ ቀጥታ ሶስተኛው ዓለም ላይ አይደለም የሚሄደው ሁለተኛው ዓለም ላይ ነው ሁለተኛው ዓለም ማለት ዓለመል በርዘኽ ነው ዓለመል በርዘኽ ማለት የቀብር ኑሮ ማለት ነው የቀብር ኑሮ ስንኖር ቀብር ውስጥ ከባድ ቅጣት አለ ብለዋል ነብዩ አለይሂ ሰላቱ ወሰለም እና የቀብር ቅጣት እንዲህ እንደ ቀላል ነገር የምንመለከተው እንዳይመስላችሁ በጣም ከባድ ነው ስለዚህ الله سبحانه وتعالى خالق السماوات والأرض فوق 7 سماوات يهونو فوق العرش يهونو الله سبحانه وتعالى دعاءችን እንዲቀበለንና ሁሉንም ነገር አላህ Subhanahu Wa Ta'ala ተቀጣተም አላህ እንዲያድነን ጀነትንም አላህ እንዲወፍቀን የፈለግን እንደሆነ እንቅልፍንና ዲካምን ስልቹነትን ጥለን ወደ አላህ መመለስ ያስፈልጋል ወደ አላህ መተውበት ያስፈልጋል ወደ አላህ Subhanahu Wa Ta'ala መግባት ያስፈልጋል ግልጽ ነው ይሄንን በማድረግ አላህን Subhanahu Wa Ta'ala መገዛትና ወደ አላህ መግባት ያስፈልገናል መቼ አሁን ቶሎ ብላችሁ ተብቱ ይያለ ነው አሁኑ ተመለሱ አሁን ወደ አላህ ተመለሱ አሁን ወደ አላህ ተጸጸቱ ይሄ ጊዜ ሳያልፋችሁ ይሄ ወቅት ሳያልፋችሁ እባካችሁ ወደ አላህ ተመለሱ ወአክሲሩ አለ አብዙ ልንገራችሁን የልምከራችሁ ይላል ወአክሲሩ አብዙ في ركوعكم እስኪ ሩኩዕ አብዙ ሶላት አብዙ ሚን ተዕዚም ዚል ዐዘመቲ ወል ይሄ በጣም ትልቅ ነውና ትልቅ ደረጃ ነውና እስኪ ወደ አላህ ተናነሱ ወደ አላህ ተዋደቁ ወደ አላህ ግቡ ወአመ ሱጁዱ ፈጅተሂዱ ቢሂ በሱጁድማ ተጠናከሩ بعد التسبيح بالدعاء بما تحبون በመተወዱት ነገር ሁላ ላይ ማንኛውንም ነገር በግንባራችሁ ተደፍታችሁ ሱጁድ ላይ ጌታዬ ይሄን አድርግልኝ ጤና የለሽ እንደው ጤና ያመልስልኝ አካለሽ ተረብሾ እንደው አእምሮሽ ተረብሾ እንደው አእምሮሽን አስተካክልልኝ ቤተሰቦችሽ ኸጧ ላይ እንዲያሉ ቤተሰቦችን አንተ ቅኑን መንገድ መልስልኝ ልጆቼን ባለቤቴን አባቴን እናቴን እህት ወንድሞቼን አንተ አስተካክልልኝ አንተ ወደ ጥሩ መንገድ ምራኝ እኔንም ከጥሜቱ መንገድ ወደ ቅራቸው መንገድ ምራኝ አያችሁት አይደለም አረበኛው በአረበኛ የሚችል በአረበኛ ይለዋል በማንኛውም ቋንቋ አላህ Subhanahu Wa Ta'ala ይሰማል በማንኛውም ቋንቋ የፈጠረው አላህ Subhanahu Wa Ta'ala ስለሆነ አላህ አንድንም ንግግር ማንኛውንም ቋንቋ ማንኛውንም ንግግር የማይሰማው ነገር የለም ስለዚህ አረበኛ ያልቻለ ሰው በአረበኛ ረቢ ግፊር ሊ ወርሐምኒ ወጅቡርኒ ወርዙቅኒ ወህዲኒ ወዓፉኒ ወዕፉኒ ያለ እንደዛ ዱዓ ማድረግ የማይችል የሆነ እንደሆነ ጌታዬ ማረኝ አውፍ በለኝ ያሳለፍኩትን ወንጀልን አንተ ይቅር በለኝ አንተ ማረኝ በጥሜት መንገድ ላይ እንዳለው ከጥሜት መንገድ አንተ መልሰኝ ወደ ቅኑ መንገድ አንተ አስገባኝ እናት አባቶችን ወደ ቅኑ መንገድ ምራልኝ አንተ አቅናለኝ ከጥሜት አውጣልኝ ተክዲየት አውጣልኝ ተከፍር አውጣልኝ ተሽርክ አውጣልኝ ይሄም ማለት ያቀታል አያቀተም በመትችሉ ቋንቋ ማለት ነው እመሬት ላይ ተደፍተሽ ሱጁድ ያደረግሽ በዚህ በተከበረ ወር ማንኛውንም ዱዓ አላህን መጠየቅ ትችላለህ ጀነትን መጠየቅ ትችላለህ ጌታዬ የተዋበ ጀነትን ጀነተል ፊርደውስን አንተ ወፍቀኝ
ሙእሚኑን ሁላ አንተ ይቅር በለው፣ አንተ ማረው፣ አማኝ የተባለን ሁላ የጠመመውን ሁላ ወደ አንተ መንገድ አቅናው፣ ወደ አንተ መንገድ ምራው። ጀነተል ፊርደውስ ላይ የምንገናኝ አድርገን ያ ረብል ዓለሚን። ይሄ ነው እኮ ሌላ ነገር የለም። ለአላህ ብለው ተዋደው አርሽ ጥላ ስር የሚገናኙት ወንድሞች አድርገኝ አላህ፣ ከነዛ ከሰዎች አድርገኝ። ነብዩ ጥላ ስር አለይሂ ሰላቱ ወሰላም አርሽ ጥላ ስር የሚያርፉት ነብዩ ጋር አለይሂ ሰላቱ ወሰላም የሚቀማመጡት የሚጃለሱት ሷሊሆች ካለፉት ተሰለፎቹ ተኸለፎቹ ካለፉት ሷሊሆች ከነሱ ጋር መድበኝ፣ ከትላልቆቹ ሰዎች ጋር ከተቀዮቹ ጋር አንተ አድርገኝ፣ ወንጀሌን አንተ ይቅር በለኝ። ይሄም ማለት ያቀታል አያቀትም? እሺ ልጆችን ሷሊህ አድርግልኝ፣ ሐፊዘል ቁርአን አድርግልኝ፣ ተመጥፎ ጓደኛ አንተ ጠብቅልኝ፣ በመጥፎ መንገድ ላይ ባንተ ዲን ላይ ባንተ ዒልም ዕውቀት ላይ አርግልኝ፣ እኔንም ባንተ ዲን ላይ አቁመኝ፣ አጽናኝ። አላሁማ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ እንዳሉ ነብዩ አለይሂ ሰላቱ ወሰላም፣ ልቤን አንተ በዲነል ኢስላም ላይ አጠንክርልኝ፣ መጥፎን ነገር አንተ አርቅልኝ፣ መጥፎን ጓደኛ አንተ አርቅልኝ፣ ረመዳኔን አንተ ተቀበለኝ፣ ረመዳናችንን የሙእሚኑን ሁላ አንተ ተቀበለው፣ ሸይጣንን ከላያችን ላይ ራቅ አድርግልን፣ ኸይር ስራ የተባለን ሁላ አንተ አግራልን፣ ሐጅና ዑምራን አንተ ወፍቀን፣ በይቱላህንም መዘይርበት ቅዋ ስጠኝ፣ ሀብት ስጠኝ፣ ተቅዋ ስጠኝ፣ ኢማን ስጠኝ፣ ጤና ስጠኝ፣ እድሜ ስጠኝ። ሱብሃንአላህ እንዲያው ስንት የሚጠየቅ ጉድ አለ በረመዳን። እንዴት ትዘነጋላችሁ ውድ ልጆቼ? እውነት ጀነት አልናፈቃችሁም? እውነት አኸር አልናፈቃችሁም? እውነት እየበላን እየጠጣን ዝም ብለን መተኛት ላይ ያለብን? ኧረ ተው ባካችሁ፣ ኧረ ባካችሁ ወላሂ ኧረ ኢተቁላህ። ኧረ ይቺ ወቅት አትገኝም። ኧረ የገኒማ ወቅት ነው ይሄ ወቅት። ኧረ ወላሂ የገኒማ ወቅት ነው። ተው ባካችሁ። የእንቅልፍ ወቅት አይደለም ረመዳን፣ የዒባዳ ወቅት ነው። የቁርአን ወቅት ነው። የዚክር ወቅት ነው። እንዲያው የምናንቀላፋበት ሰዓት እንዳይመስላችሁ ወላሂ። መርሃባ ኢንሻአላህ። ፋጅተሂዱ ተጠናከሩ፣ ፊህ በዚህ በኢባዳ ላይ አላህን በመገዛት ላይ ተጠናከሩ፣ አትስነፉ እያለ ነው። ወአጢዱል ቂያማ አለ። ከዛ በኋላ ምን አለ? ሚን ረቢ ወሆ ሳጅዱን ወየጁዙ ሊልኢንሳኒ ለሰዎች በቃ ላይ የዲዑ ሊነፍሲ አለ። መጀመሪያ ለሰው ልጆች አላህ Subhanahu Wa Ta'ala ፈቅዶላቸዋል አለ። አሁን እንደነገርኳችሁ እየሰማችሁ ነው። ሁሉም እያዳመጠ ይሆን? መቼም እንደው ጆሮአችሁ ላይ አድርጋችሁ እንደምትሰሙኝ እርግጠኛ ነኝ። ይሄ ዳዕዋ ያለፈው ሰው እኔ ለዚህ ነበረ አልহামዱሊላህ እስከ 220 ሰው ደርሳችኋል። ባረከላሁ ፊኩም ጀዛኩሙላሁ ኸይር። እኔ 400 300 ምናምን ሰው ነበር የጠበቅኩት ያልኳችሁ ለዚህ ነው። እንዲያው ዳዕዋው የሚያልፍ ስላልነበረ ውስጥ የሚነካ ይሄ ነሲሃ በጣም አድርጎ ውስጣችንን በርብሮ የሚገባ እየቤታችን እያንዳንዳችን በር የሚያንኳኳ ስለሆነ ነው። ወላሂ ነው የምላችሁ። ለማስቸገር ፈልጌ አይደለም፣ እናንተን ለማጨናነቅ ፈልጌ አይደለም፣ ለማስቸገር ፈልጌ አይደለም። ወደ ኸይር ስራ ላይ እህቶቻችንን ብንቀሰቀሳቸው፣ ወደ ኸይር ነገር ላይ ብንጠራቸው እኛም አጅር እናገኛለን። ሸር ባደረግንበት ተጋበዙልን፣ ይሄን ሐዲስ አዳምጡ፣ ይሄን ዳዕዋ ስሙ ብለን በጠራንበት ጥሪ ባደረግንበት ሁላ ወላሂ አጅር ይገኘዋል። ለዛ ብዬ ነው። ቅር ያላችሁ ካላችሁ አውፍ በሉልኝ። የበደልኳችሁ ያስቀየምኳችሁ ካለ ለአላህ ስትሉ አውፍ በሉ ኢንሻአላህ። እየጮኩባችሁ እንደሆነ ይገባኛል። ለአላህ ስትሉ አውፍ እያላችሁ ኢንሻአላህ። ውስጤን ስለሚነካይ ስሜታማ ስለሚያደርገኝ ነው የምናገረው ኢንሻአላህ። ታዲያ በዚህ ጊዜ ምን አለ? አየዲዑ ሊነፍሲሂ ሰውየው አላህን Subhanahu Wa Ta'ala ለራሱ ዱዓ ሊያደርግ አላህን ሊለምን ለራሳችን ዱዓ ልናደርግ አላህ ፈቅዶልናል። ወሊዋሊዲሂ ለልጆቻችን ዱዓ ልናደርግላቸው በዚህ ወቅት ፈቅዶልናል አላህ። ወዙሪየቲሂ አጠቃላይ ለዘመድ አዝማዶቻችን ሁላ ለቤተሰቦቻችን ሁላ ለተወለደን ላልተወለደን ለባዕዱም ለዘመዱም ባይሆን አደራ
እኔ አንድ ነገር የምናገረው ነገር አለኝ። አንድ ቃል ብቻ አደራ ልበላችሁ፣ አደራ እምላችሁ ይሄ ዲነል ኢስላም፣ ይሄ የእስልምና ሃይማኖት፣ ይሄ ንጹህ የሆነ ኢስላም፣ ይሄ ጦሃራ የሆነ እስላም ዘረኝነትን አይወድም። እኔ የገሌ ዘር ነኝ፣ እኔ ንጹህ ዘር ነኝ፣ እኔ እኮ የተከበርኩ ዘር ነኝ የሚሉ ሰዎች አሉ። ላኢላሃ ኢላላህ ሙሐመዱን ረሱሉላህ። አልሰማህም እንዴ የነብዩን ሐዲስ? የነብያችንን አለይሂ ሰላቱ ወሰላም ሐዲስ አልሰማህም እንዴ? አንተ የዋህ፣ አንቺ የዋህ፣ አንቺ ሞኝ አልገባሽም እንዴ ሐዲሱ? ነብዩ አለይሂ ሰላቱ ወሰላም ምን አሉ? አንድ የገማች የጠነባች የሸተተች ፍየል የበከተች ፍየል ገምታ ሸታ ገባያ ለገባያ ይገትቱ ነበር ገመድ ይዘው። ምን ይሏቸው ነበር ሱሐቦቹን ረዲየላሁ ዐንሁ አርዳ? ይችን የጠነባች ፍየል የሚገዛኝ፣ ይችን የገማች ፍየል የሚገዛኝ ማን ነው ይሉ ነበር። ይሄን ያሏቸው ሱሐቦቹ በጣም ተገርመው አፍንጫቸውን ይዘው በጣም ስለምሸት ምን መሆኑ ነው ያ ረሱላህ? ምን ነው ይሄን ይችን የገማች የጠነባኝ ማን ይገዛኛል? ለዛውም ብር አውጥቶ ለዛውም ገንዘባችንን አውጥተን ጥንብል እንገዛ? ኧረ አንፈልግም። አሃ እኮ ጥንብ አትፈልጉም፣ ይችን የሸተተች አትፈልጓትም አሉ። አዎ አንፈልግም አሉ። ይሄንማ ካልፈለጋችሁ ዘረኝነት ማለት ይሄ ነው፣ ጥንብ ነው፣ ግም ነው። አያችሁ አይደል? ታዲያ የሰው ልጅ እንዴት ግም ይፈልጋል? እንዴት የጠነባ ጥንብን የወደቀን ጥንብ እንዴት ፍለጋ ይወርዳል? አዑዙ ቢላሂ ሚነ ሸይጣን ረጂም። ኢስላም ይሄን አላስተማረንም። ኢስላም ላኢላሃ ኢላላህ ያለው ሁሉም ወንድም ነው። የኔ ዘር እኮ የተከበረ የክቡር ዘር ነኝ ይላል። የቆሻሻ ዘር ማን ነው? አንተ የአደም ዘር አይደለም? የአደም ልጅ አይደለሽም እንዴ? ያቺ የአደም ልጅ አይደለችም እንዴ? ሌላ ተወርቅ ነው የተሰራዩ። አንቺም እኔም እሱም እሷም አረቡም አጀሙም አጠቃላይ የዓለም ህዝብ ተነ የተፈጠረው ከጭቃ አይደለም? ከሸተተ ጭቃ ነው አይደለም? አንቺ ተወርቅ ነው ተነጥረሽ የተሰራሽው? ማነሽ አንቺ ነው? ያንቺ ዘር ሲከበር የኔ ዘር የሚዋረድበት ማን ነው ያለው ነው? ከየት ስለመጣሽ? ከየት ስለመጣሽ ነው? ከየት ስለመጣህ ነው? ከጭቃ መፈጠርህን እወቅ መጀመሪያ። ከሸተተ ከገማ ጭቃ አላህ እንደፈጠረህ እወቅ። ቁርአን ነግሮሻል። አንቺም እኔም አረብ፣ ሐበሻ፣ አጀም፣ አፍሪካ፣ አውሮፓ የለም። ከአፈር ነው የተገኘን። የጭቃ ዘር ነን። ከጭቃ ነው አስላችን ፍጥራችን። ስለዚህ ማንም ከማንም አይበልጥም። አላህ ሰው ከሰው ይበልጣል ያለው ማን ነው? በተቅዋ አላህ ጋር በመገናኘት በዒባዳ። ሱብሃንአላህ በዒባዳ የሚበልጠው ነው እኔ ዘንድ ይበላጫል። ለዚህም ነው የመካ ሙሽሪኮች እንደዛ ጨጓራቸው ሲቃጠል ቢላል ተመርጦ ቢላሉል ሐበሻ ያ አጠቋቆሩ ሎሌ የተጣሪ ጀበራ የመሰለ ጥቁር ሎሌ ከጭንቅላታቸው ላይ ወጥቶ ምድረ አረብ ተቀምጦ ያውም ነብዩ አለይሂ ሰላቱ ወሰላም ባሉበት የዓለሙ ምርጥ ነብይ ባሉበት ተነሳዛና አርጋሉት ወጥቶ ጭንቅላታቸው ላይ የለቀቀው ያናሰ። አያችሁት አይደል? የሰው ምርጫ ቢኖር ኑሮ የዛ ጊዜ ሱብሃንአላህ ይመረጥ ነበር? አይመረጥም። ሰው ስለጠቆረ፣ ስለቀላ፣ ስለወፈረ፣ ስለቀጠነ፣ ስለረዘመ፣ ስላጠረ እገሌ ስለሆነ የገሌ ስለሆነ አጀም ስለሆነ አረብ ስለሆነ ፈረንጅ ስለሆነ የለም። ይሄንን የሚያስጠባርቅ ይሄን የምታንጸባርቁ እህቶች ካላችሁ ጥንብ እየገተች እንዲወቂ እኔ አይደለሁም ያልኩት ነብዩ አለይሂ ሰላቱ ወሰላም ናቸው። ቢመረህም ቢጣፍጥሽም እየመረረሽ ዋጭው። አበቃ። ዘረኝነት በኢስላም ቦታ የለውም። እኛ ሙስሊሞች ንጹሆች ነን። ማንም ሰው ከማንም አይበልጥም። በተቅዋ በዒባዳ አላህን በመፍራት ብቻ ነው የሚበላለጠው። ግልጽ ነው። አለዛ በመልክ በዘር በሃይማኖት በምናምን አይደለም። በተቅዋ አላህን በመፍራት ብቻ ነው አላህ ጋር ትልቅ ደረጃ ክብር ያለው ማለት። እኔ በየትኛውም መንገድ በየትኛውም ቋንቋ
በሚናገር ቋንቋ ልመጣ እችላለሁ። ይሄ አይደለም የኔ ክብር አላህን መፍራቴ ብቻ ነው። አላህን መገዛቴ ተቅዋዬ ብቻ ነው ከፍ ሊያደርገኝ የሚችለው አላህ ዘንድ። ግልጽ ነው፣ ገብቷቸዋል። ስለዚህ እንዳትሸወዱ እያለ ነው። መርሐባ ለተተናሰበ አርካኑ ሶላት ሚነል ቂያም ወሩኩዕ ወልጁሉስ ወስጁድ። እንግዲህ ሶላትን በአርካኖቿን አጠቃላይ በማሟላት በመቆም ሩኩዕ በማድረግ ሱጁድ በማድረግ ቂያም በመቆም بعد الركوع محل حمد وثناء አለ። እንደገና ያ ሱጁድ የሚባለው ቦታ ደግሞ ሩኩዕ የሚባለው ቦታ የሐምድና የሰናእ ነው፣ የውዳሴ ቦታ ነው። አላህን ማወደስ አለብን። فاكثروا فيه من الحمد والثناء። የዚህ ጊዜ ታዲያ ሩኩዕ ላይ ያለን ሐምደላንና ውዳሴን ምስጋናን ማብዛት አለብን። ሩኩዕ ረዘመ፣ ቁርአኑ ረዘመ፣ ተራዊሑ ረዘመ ምን አለ የማይባል ጉድ የለም። እንዳው አንድ ቀን ትንሽ ሞቅ ያለ ቁርአኑ ረዘም ብሎ ዱዓው ረዘም ብሎ ተስቢሑ ረዘም ብሎ ተሰግደ በመናግስተው እዛ መስጂድ አይገኝም። ይሄ ሙናፊቅነት ባህሪ ነው። አብዙ እያለ ነው። አዳምጭ። الركوع محل حمد وثناء ነው አለ። فاكثروا فيه በዛ በሩኩዕ ላይ ረዘም ያለ ተስቢሕ አድርጊ። ሱብሃንአላህ ወልሐምዱሊላህ ወላሁ አክበር ቁጭ ብለሽ ተሶላት በኋላ ተስቢሕ سبحان ربي العظيم وبحمده سبحان ربي العظيم وبحمده ركوع عليه سبحان ربي الأعلى وبحمده سبحان ربي الأعلى وبحمده وسجود عليه عادرجي والجلوس تقمጭ بين السجدتين በሁለቶቹ ስጁድ መካከል ደግሞ ተቀመጭ ረጋ በይ። መሐሉ ዱዓ ቦታ ነው። ረቢ ግፊር ሊ ወርሐምኒ ወጅቡርኒ ወርዙቅኒ ወህዲኒ ወዓፊኒ። ጌታዬ ሆይ አቅናኝ፣ ቀኙን መንገድ ምራን፣ እርዝቃችን አንተ አርዝቄን አንተ አብዛልኝ፣ ልጆችን አንተ ትልቅ ደረጃ አድርስልኝ። የዱዓ ቦታ ነው። ገባሽ አይደል? እሺ መሐሉ ዱዓ ቢልመግፊረቲ ወረሕመቲ፣ በእዝነት በመግፊራ ዱዓ የሚደረግበት ነው። ፈአክሲሩ ፊህ እዛ ላይ ዱዓ ብዙ ምን ዱዓ ወፍተቲሑ ቂያመ ሌይሊ بركعتين خفيفتين لأن الشيطان يعقد على قافية العبد إذا أنهى ماله የሚገርማችሁ ነገር ሸይጣን የሰው ልጆችን ወላሂ እስንት ቦታ አስሯቸው ያድራል አለ። ላይ ጭንቅላቱ ላይ እዚህ እጅና ትከሻችን ላይ አንድ እጃችንን ጭምር አንድ ቦታ ላይ ጠፍሮ ያስረናል ማለት ነው። አንድ ያስራል፣ አንድ ደግሞ ዝቅልና እግሩ ላይ ያስረዋል አለ። አንድ ጭንቅላቱን ያስረዋል። ሶስት ቦታ ላይ ይታሰራል። ማንኛውም ሰው አጠቃላይ ሶስት ቦታ ላይ ሸይጣን አስሮና ያድራል። አያችሁት አይደለም? በኔ አደምን አጠቃላይ ማለት ነው። ግልጽ ነው። እኔንም አንችልም ያንንም አጠቃላይ ሶስት ቦታ ላይ አስሮና ያድራል። ይሄን ታውቃላችሁ። ከዛ በኋላ ሰውየው ሱብሂ ሊሰግድ ሲነሳ ብድግ ሲል አንዱ ገመድ ይበጠሳል። ውዱእ አድርጎ ሲጨር ሁለተኛው ገመድ ይበጠሳል። በሶስተኛው ላይ ረካዓተን ሁለት ረካዓት ይሰግድ ሱና ሁለት ረካዓት ይሰግድ ቆሞ ወይም ሱብሂ ሁለት ረካዓት ይሰግድ ሙሉ በሙሉ ብጥስ ብሎ ይጣፋል ያ ገመድ ማለት ነው። የዛ ጊዜ ቃኑን ሙሉ አንቺ ምን ትሆኛለሽ? ሐይው ላይ ትሆያለሽ ማለት ነው። አየሽው አይደል?